ጌታ ስም የተመሰገነ ይሁን። ሁላችሁንም እንደገና ደግሜ በጌታ በኢየሱስም ሰላም እላችኋለሁ። እንደምን አደራችሁ? ጌታ የተመሰገነ። እስቲ ጠጋ ብለን አጠገባችን ያለውን ሰው በደንብ ሰላም እንበለው። እስቲ 30 ሰከንድ ልስጣችሁ። እስቲ በደንብ ወደ ኋላም ዞር ብላችሁ እግዚአብሔር ይመስገን። እናትተዋወቁ በደንብ እንተዋወቅ። እግዚአብሔር የተመሰገነ ይሁን። እንቆምና ኳይሮች ጌታ አብስቶ ይባርካችሁ ስላገለገላችሁ። የጌታ ይባርክ፣ ምክረ የጌታ ይባርክ። ሚዲያ ያሉ አሸርስ በየቦታው እግዚአብሔርን ስራ ስለሚሰሩ ሰዎች ሁሉ እግዚአብሔርን እያመሰገንን ደግሞ ከኔ ጋር እንቀጥላለን። ከዛ የተወደደ ደግሞ ስርዓት ዛሬ ጌታ ራሱ አድርጉት ያለውን ደግሞ እሱን ማክበራችንንም እናሳይበትን ይህን ስርዓት እሱን ሞቱን የምናስብበትን ስርዓት ደግሞ እናከናውናለን። ኤፌሶን ምዕራፍ 2 ባለፈው ሳምንት የጀመርነውን ዛሬ እንጨርሳለን። ምዕራፍ 2 ከ12 ጀምሮ እስከ 19 ደግመን እናነበውና ምዕራፍ 2 ቁጥር 11 ጀምሮ በኢየሱስም አነባዋለሁ። ስለዚህ እናንተ አስቀድሞ በስጋ አሕዛብ የነበራችሁ በስጋ በእጅ የተገረዙ በተባሉት ያልተገረዙ የተባላችሁ ይህን አስቡ። ርዕሳችንን ታስታውሱ እንደሆነ ይህን አስቡ የሚል ነበር። በዚያን ዘመን ከእስራኤል መንግስት ርቃችሁ ለተስፋው ቃል ኪዳን እንግዶች ሆናችሁ በዚህ ዓለም ተስፋን አጣችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ። አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገሩትንም የትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግድግዳ በስጋው ያፈረሰ፣ ይህም ከሁለታቸው አንድን አዲስ ሰው በራሱ ይፈጥር ዘንድ ሰላምን ያደርግ ዘንድ ጥልንም በመስቀል ገድሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። መጥቶም ርቃችሁ ለነበራችሁ ለእናንተ ሰላምን፣ ቀርበው ለነበሩትም ሰላምን የምስራች ብሎ ሰበከ። በእርሱ ሥራ ሁላችን በአንድ መንፈስ ወደ አብ መግባት አለንና። እንግዲያስ ከእንግዲህ ወዲህ ከቅዱሳን ጋር ባላገሮችና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አይደላችሁ ይላል። አጭር ሳምንት ካስታወሳችሁ አስቀድሞ በስጋ አሕዛብ የነበራችሁ እናንተ ይህንን አስቡ ብለን ነበር እና ሐዋርያው ጳውሎስ ምን እንድናስብ ነው የፈለገው? ምክንያቱም በስጋ አሕዛብ የነበራችሁ ማለቱ ራሱ በስጋ አሕዛቦች ለሆኑ በቀጥታ የተጻፈ ስለሆነ በቀጥታ አድሬስም ሊያደርገን ይችላል። ደግሞም ለኤፌሶን ብቻ ሳይሆን የተጻፈው ለብዙ ዘመን ለሚመጡ አገልጋዮችም ወገኖችም ቅዱሳንም ሁሉ የተጻፈ ስለሆነ ይህንን አስቡ ብሎናል ብዬ ነበር። ይህንን ቃል ኪፕ ኦን ሪመምበሪንግ ወይ ደግሞ እያሰባችሁ ኑሩ፣ ማሰብ አታቁሙ፣ የማሰብ የህይወት መርህ አድርጋችሁ ውሰዱት የሚል ነው ተባብለን ነበር። ስለዚህ ጳውሎስ ሁሌ አእምሯችን እንዲቃኝበት የፈለገው ይሄ ማይንድ ሴት እንዲኖረን የፈለገው ሁል ጊዜ ከየት እንደመጣን ከየት እንደተነሳን እንድናስብ ነው የፈለገው ብለን ነበረ። ያንን ዘመን እንደዚህ ብሎ የጠራው ነው። ይሄ ቀድሞ የነበሩበትን ዘመን ያ ዘመን ምክንያቱም አሁን ስላለ በዛ ዘመኑ ስላልሆኑ ያ ዘመን ይለዋል ጳውሎስ። በዚያን ዘመን ከእስራኤል መንግስት ርቃችሁ ያለበትን ያን ዘመን ብሎ ሲጠራው አሁን ደግሞ በክርስቶስ የገቡበትን አዲስ ዘመን ደግሞ አሁን ግን ብሎ ይጠራዋል።
ስለዚህ ክርስትና የዘመን ልዩነት ነው ብለናል። ዝም ብሎ የሆነ ሃይማኖት ሹልክ ብሎ ወደ አንዱ ሃይማኖት ወደ አንዱ ሃይማኖት ምንገባበት ሳይሆን ወይ ደግሞ ከአንዱ ቦታ ወደ አንዱ ምንሄድበት ሳይሆን የዘመን ልዩነት ነው። በዚያ ዘመንና የአሁኑ ዘመን መካከል የምንኖር ሰዎች ነን። ዘመን የተቀየረው በእኛ ህይወት ላይ ብለን ተመልክተን ነበር እና ያ ዘመን ያለው የቱን ነው ለሚለው ደግሞ አንድ 5 ነገሮችን ሰጥቻችሁ ነበረ። የመጀመሪያው ከእስራኤል መንግስት ርቃችሁ የነበረበትን ዘመን ነው ያ ዘመን ያለው። ሁለተኛ ለተስፋው ቃል እንግዶች የሆናችሁበትን ዘመን ይላቸዋል። ወይ ደግሞ የመጀመሪያው without citizenship ናችሁ፣ ሁለተኛ without covenant ነበራችሁ ይላል። ሶስተኛው በዚህ ዓለም ተስፋን አጣችሁ ነበር፣ without hope ነበራችሁ። ሌላ ያለ እግዚአብሔር ነበራችሁ without God the Father፣ ያለ እግዚአብሔር አብ ሚል ትርጉም አለው እዛ ውስጥ። ምክንያቱም ቀጥሎ ደግሞ ያለ ክርስቶስ ነበራችሁ፣ ያለ ክራይስት ያለ አዳኝ ነበራችሁ። ምክንያቱም ክርስቶስ የሚለው ቃል ራሱ ሲተረጎም አዳኝ የሚል ቃል ስለሆነ መሲህ የሚል ቃል ስለሆነ ያለ መሲህ ያለ አዳኝ ያለ ታዳጊ ነበራችሁ የሚል ቃል ነበረ የነገራቸው። ስለዚህ ታስታውሱ እንደሆነ ያዕቆብ ነው አሁን ግን የሚል ሁለተኛው ዘመን ውስጥ የገቡበትን ያንን እያስታወሳቸው ነበር። አሁን ግን ምን ሆነ ነው ስንል የነበረው ጀምረ ነው ነበረ። ብዙ የጌታ እራትም ስለሚኖረን ብዙ ሰዓት አንቆይም፣ ግን በጣም መርህ የሆነ ቃል ነው ከዚህ ውስጥ የምናገኘው። ምንድነው አሁን በህይወታችን ውስጥ የሆነው የሚለውን ሲያመለክት የመጀመሪያ አሁን የምትለው ቃል ዝም ብሎ እንደው ጳውሎስ ማያያዣ ቃል ስላጣ አይደለም። እንግዲህ አሁን ምናምን ከሚባሉት ቃላቶች አንዱ ቢሆንም አሁን ግን ዝም ብሎ አይደለም። በመጽሐፍ ቅዱስ ውስጥ ባይዘው በጣም ኢቨን ቴዎሎጂካሊ በጣም ትልልቅ ዋጋ አላቸው ተብሎ ከሚጠሩ ቃላቶች ውስጥ አንዱ ይሄ ነው። ሌሎች አሉ በመጀመሪያ የሚሉ ቃላቶች መጽሐፍ ቅዱስ ላይ ይጻፋሉ። ለምሳሌ መጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ነው ያለው፣ ግን በመጀመሪያ የሚለው ቃል ቀላል ቃል አለ። ምክንያቱም ዮሐንስ የሌላን ዘመን የሌላን ፍጥረት አዲስን ፍጥረት እንደገና ሊያወራ ሲፈልግ ቀጠለ በመጀመሪያ ቃል ነበር ብሎ ይነግረናል። ስለዚህ ዮሐንስ በመጀመሪያ ቃል ነበር ሲል እንኳን ወደ ኋላ ተመልሶ በመጀመሪያ አንድ ፍጥረት ተፈጥሮ ነበር፣ አሁንም ደግሞ ይሄው ሌላ ነገር ጀመረ፣ ፍጥረት ተጀመረ፣ አዲስ ፍጥረት በክርስቶስ የሆነ ፍጥረት ለማለት ነው የጻፈው። ልክ እንደዚሁ አሁንም የምትለው ቃል በአንዳንዶች በመጽሐፍ ቅዱስ ውስጥ በጣም ትልቅ ስፍራ አላት። በተለይ ጳውሎስ በሮሜ መጽሐፍ ላይ በጣም በጥልቀት ከሚያነሳው ነገር አንዱ ይሄ ቃል ነው። ለምሳሌ አንዱ በሚያነሳው ላይ ምዕራፍ 3 ቁጥር 21 ላይ ኃጢአተኝነታቸውን በደለኝነታቸውን አሕዛብም አይሁድም እንዴት እንደተኮነኑ በኃጢአታችን እንዴት ዝቅጥ እንዳልን ነው የሚናገረው ምዕራፍ 1 እና 2 እና የኃጢአታቸው ልክ የመቆሸሻቸውን መጠን እንዴት አርጎ እንደሚያሳያቸው ልነግራችሁ አልችልም። ምክንያቱም የመንጻታችንን ልክ ማወቅ ምንችለው የመቆሸሻችንን ልክ በማወቅ ስለሆነ ማለት ነውና በጣም አጥልቆ ነው የሚነግራቸው። እንደውም በትክክል በዛ መጽሐፍ መሰረት ምዕራፍ 1 እና 2 የሚነግራቸው ልክ አንድ ሰው ተከሶ ዳኛ ፊት ቀርቦ ብያኔ ሊሰጥ ሲል ያለ ሰው ገጥሟችሁ ያውቃል? እንደዚህ ያለ ሰው እኔ አሁን አንዳንድ ጊዜ ይታያሉ እንትን ላይ ሶሻል ሚዲያ ላይ ታያላችሁ። አንዳንድ ሰዎች በጭካኔ ሰዎችን ይገላሉ ወይ በጭካኔ የሆነ ነገር ይሰሩና ዳኛ ፊት ይቀርባሉ። ከዛ በኋላ ይነበባል፣ ጁሪው አስተያየቱን ይሰጣል፣ ቮት ይደረጋል። ከዛ መጨረሻ ላይ የምትነበብ ነገር አለች። ከዛ በኋላ ማንም ሰው ማውራት አይችልም። ጠበቃም ተራውን ጨርሷል፣ ይሄኛውም መናገር አይችልም፣ ይግባኝ ምናምን አይቻልም፣ እዛም ጋር ፖሊስም ማውራት አይችልም። በቃ ጸጥ ነው የሚለው ዳኛው። እንትናቸውን ነው የሚመቱት፣ አንስተው ይሄንን የሚመቱበት ነገር ስሙን አላቆም ታውቁት ይሆና አንዳንዶቻችሁ ይመቱታል ማለት ነው ቴብሉን። በቃ ኳይት ነው ቤቱ የሚሆነው። የሚገርማችሁ ጸጥ ነው የሚለው። ከዛ በኋላ ሊነበብ ነው። አሁን የሚነበበው ነገር የተቀመጠው ወንጀለኛ ላይ ዘመኑን ሁሉ ለውጥ የሚያመጣ ወይ በክፉ ወይ በመልካም የሚቀይር ነገር ነው የሚከሰተው። ወይ ላይፍ ኢን ፕሪዝን ነው የምትገባው ሊሉት ይችላሉ፣ ወይ ደግሞ የሞት ፍርድ ነው የሚፈረድብህ ሊሉት ይችላሉ፣ ወይ ደግሞ ይሄ የተወሰነ ውሳኔ ነፃ ነህ ሊሉት ይችላሉ። እዛች ሞመንት ላይ ያለን ሰው ነው የሚያሳየው። አሁን ግን የሚያሳየው በሮሜ መጽሐፍ ላይ እዛች ሞመንት ውስጥ ሆናችሁ እያለ ዳኛው ሊፈርድ ሊናገር ብሎ ጸጥ በሉ ኳይት የሚልበት ያችን ሞመንት ነው። አሁን ግን በዛ መካከል ላይ እንደውም ምዕራፍ 3 ቁጥር 20 ላይ ካያችሁ እንግዲህ ሰው ሁሉ በእግዚአብሔር ማንም ጻድቅ ስላልሆነ ዝም ይበል የምትለው ቃል ቀጥታ ሊወሰን ስለሆነ ጸጥ በሉ፣ ፍርድ ቤቱ ሁሉ ጭጭ ይበል የሚል ነው ቃሉ። ሊትራል ካያችሁ ጸጥ ባለበት ቦታ ላይ በመካከል ላይ የምትመጣ አንድ ቃል አለች። እቺ ነች የምትመጣው አሁን ግን የምትል ቃል። አስቡ እስቲ ፍርድ ቤት እኔ ሄጄ አውቃለሁ። እኔ ተከስሼ አይደለም ግን
ሰዎች ተከሰው ቆመው እኔ የጃቃ ምስክሮኝም ደግሞ ቀርብ ያቃሉ እንዴት እንደሚያስፈራ ፍርድ ቤት ያዩት በጣም ነው የሚያስፈራው። ያንን ጥቁር ጋውን ገና ለብሶ ሲቀመጡ ሰው የተቀመጠ አይመስልም ራሱ በጣም ነው የሚያስፈራው። በቃ ጸጥ ብሎስ በጸጥ ነው። እኔ እንደው ምንም አላቅም ነበር ልክ እንደተቀመጥ ቁጭ በርግባል ታሪክ ቆይ በርግባል ሲጮብኝ ብድግ አልኩኝ። ላይ እንዴት ይሆን በቃ በየን ይወጣው እንዴት ይሆን ላይ ድርንቀል በዛ በጉ ራሱ በሚቆጣበት ያ እንደ በግ በሸላቾቹ ፊት ዝም የሚለው በግ ሆኖ የመጣው ክርስቶስ ራሱ በፍርድ ቃል የሚናገርበት ስላሴ በፍርድ ወንበር ላይ ተቀምጦ የሰው ልጅ በሚዳኝበት ቀን እንዴት ይሆን የዛን የሚባለው መላእክቶች ቆመው ባሉበት ላይ ሰዎች ወይ ለሽልማት ወይ ለሞት በሚጠሩበት በዛ ዘመን እንዴት ይሆን እንድል ያደረገኝ ነው። ቁጭ ማለታቸው ትቆማለህ ዳኛው መጣው የሆነ ነገር እስከሚሉ ድረስ እሳቸው ተቀምጠው ከዛ በኋላ ቁጭ ወሉ ሲባል ነው የምንቀመጠው። የማይገባን ነገር ካለ አልገባኝም ብሎ እጅ ማውጣት አይቻልም። በቃ አይቻልም። ይገርማል በጣም አሁን እዚህ እኮ በጣም አሁን የሆነ ነገር ባይጋዋጭ እሱ ምን ማለት ነው ብትሉ ምን ይሆናል? ምንም አይፈጠርም እኮ አይደል? የተለየ ነገር አይፈጠርም። ምን ማለት ነው ብዬ ልቀጥል ይችላል። ሴታፕ እንኳን ባይሆን እንኳን ምንም ችግር የለው። እዛ ግን እንደዚህ አይደለም። ዳኛ አልገባኝም ማለት አይቻልም። ትንሽ ከተወራጨ ውጥውንታ መሻያ የሚያክሉ ፖሊሶች አሉ እጅን ጠምዝዘው ይወስዳሉ ወደ ውስጥ። እንደዚህ አይነት ውሳኔ ብያኔ በሚሰጥበት ሞመንት ላይ ያለ አንሳና ሐዋርያው ጳውሎስ አሁን ግን አለ በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል ሲል ታያላችሁ። ምንድነው ቃሉ ሊትራሊ የሚናገራቸው? አሁን ሰው የተከሰሰና የቀረበው ምንድነው? ሕግ ተሰጥቶታል፣ በሙሉ መስራት አልቻለም። ስለዚህ ወንጀለኛ ነው፣ ሰው ተላላፊ ነው፣ የትኛውንም ሕግ አልፈጸመም። ስለዚህ በእግዚአብሔር የፍርድ ወንበር ፊት ቀርቦ ሊበየንበት ነው። እሺ ለምን አልሰረክም? ለምን ሰረክ? መልስ የለውም። ለምን ዋሸ? መልስ የለውም። ለምን እንዲህ አላረክም? መልስ የለውም። ለተጠየቅነው ሁሉ መልስ የለንም። መጨረሻ ላይ ዝም በሉ ሲባል የምንም መልስ ስለሌለን ዝም ብለናል። ምን ጠብቀው እኛ እግዚአብሔር ካሁን ምን ሊፈርድ ነው ዳኛው ብለን ነው። መካከል ላይ ግን አንቺ እቺ ቃል ትገባለች። አሜን አሜን። ባለፈውም ብያቸዋል። አሁን ግን ባይኖር ምን እንሆን ነበር ብያቸዋል። አሁን ግን የሚባለው ነገር ባይኖር ኖሮ እኮ የብዙዎቻችን ታሪክ እኮ እዛና እዚህ ያደረገው አሁን ግን ምትል ነች አለ። ያቺ ውሳኔ በመካከል መወሰኗ። ስለዚህ ልክ በዛ መካከል አሁን ግን አለ በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ምን አለ ማለት ነው። በመካከል ላይ ግን አሁን ለምሳሌ ዳኛ ልክ ሊፈርድ ሲል በመካከል ላይ እያለ ጠበቃችሁም ዝም ብሎ በቃ እንግዲህ ጸጥ ብለህ ሚሉን ሰምተህ የሞት ፍርድም ካሉ ብያኔውን ሰምተህ ትወጣለህ ብሎን በዛች መካከል ግን ድንገት ዳኛው ራሱ ተነስቶ እንግዲህ በዚህ ያላችሁ ሁላችሁም ይሄ ሰው ሞት ይገባዋል፣ ትክክል ነው፣ ላረገው ነገር ሞት ይገባዋል። ግን እሱ እንዳይሞት ይሄው የኔ ልጅ እዚህ ጋር የተቀመጠው ልጅ ያለ እሱን ስለዚህ ወንጀለኛ ስል ሰዋው ፈልጋለሁ፣ ስለዚህ እሱ መሞት ያለበት ሞት ይሄ ልጅ ይሞተዋል ቢል ምንድነው የምትሉት? እንደ ወንጀለኛ ይሄ ነው አጥነ ያደርገው። እንዲህ ነው የተቀየረው። በመካከል ላይ በዚህ አይነት ነገር ነው ተቀየረ የሚለን ማለት ነው። ሐዋርያው ጳውሎስ ምዕራፍ 3 ላይ ቁጥር 21 ያመጣችውን ቃል አምጥቶ ነው እንደገና በዚህም ቃል ላይ አሁን ግን እናንተ በፊት ርቃችሁ የነበራችሁ አሁን ግን እናንተ እንደዚህ ተቆጥራችሁ የነበራችሁ ጉዛቱ ሲቲዝንሺፕ የነበራችሁ ያለ ኪዳን የነበራችሁ ያለ ክርስቶስ የነበራችሁ ያለ ኮቬነንት የነበራችሁ ያለ እግዚአብሔር አብ የነበራችሁ ብሎ እቺን ቃል ያመጣታል። ስለዚህ አሁን ግን የፕሬዘንት ስቴታችን አሁን ያለንባት ፖዚሽናችንን ነው የምታሳየው። ዲስፔንሴሽን ነው ይሉታል። የምንድነው? የዘመን ለውጥ ነው ይሉታል። ሰማይ እግዚአብሔር በሚቆጥርበት ቆጠራ ሲቀየር ነው ተብሎ ነው የሚታሰበው። ይሄ ነው የሆነችው ነው መጀመሪያ ያነሳ ነው ባለፈው። ሁለተኛ ግን አሁን የምትለው ቃል እግዚአብሔር ያለ ቅሬታ እንዳልተሆነ የምታሳይ ቃል ነች። እግዚአብሔር ያለ ቅሬታ ማክሰኞች ስላላችሁ ብዙ አልቆይም፣ ግን የተወሰነች ነገርን አነሳለሁ። ቅሬታ ምትል ነገር ነው የምታዩት። ቅሬታ ማለት ሬሚነንት ምንለው ምንድነው? ቅሬታ አንድ ነገር ሁሉም ነገር ይጠፋና የሆነሽ ነገር ልትቀር ትችላለች። የሆነ ነገር አሁን ባለፈው አንድ ፕሌን ተከስክሶ ነበር አቲንክ ህንድ ውስጥ ይመስለኛል። እና በዛ መካከል አንድ ሰው እየተረፈ ይሄ እንዴት እንደሆነ አይታወቅም። ምንም እኔ ኤክስፕላኔሽን ያለው ሰውየው ራሱ ጠየቁት፣ ቆይ እንዴት ዳንክ ሲል እኔ ምንም አላውቅም። እኔ ማቀው አጠገቤ ሆነ በሩ ሲወድቅ እንትኑ በሩ ተከፍቷል፣ ተንፈጥሬ ወጣሁ። በቃ እኔ ማቀው እዛ ጋር ነው እንትኑ በሩን አገኘው ዘልዬ ወጣሁ። በቃ እሱም ብቻ ነው ማቀው። ወጥቼ ትንሽ ሜትር እስከማቀ እንኳን መዳኔን እርግጠኛ አልነበርኩም ይላል። አንዳንድ ነገሮች ሳለ ይሄን አሁን የታምር አይደለም። ሰውየው ፌመስ ሆኗል። አሁን ቅሬታ ነው እንዴ? ዝም ብሎ እኮ አይደለም።
ማለት እስቲ ምን ነበር ሀፕን ያደረገው ለሚለው ራሱ ይሄ ሰውዬ ነው ሊነግረን የሚችለው። ምንድነው የተሰማው ሰው ምን እያለ ነበር በዛ ውስጥ እየሆነ ለሚለው ሁሉ የሚነግረን ይሄ ሰውዬ ስለው ቅሬታ ነው። የተረፈ ሰውዬ ነው ሊናገር የሚችለው። ስለዚህ ቅሬታ ማለት በጣም ቀላል ነገር አይደለም፣ በጣም ሲሪየስ ነገር ነው። በዚህም ክፍል ላይ አንዱ የሚያነሳው አሁን ለሚለው ቃል ቅሬታ በጣም ትልቅ ቦታ ይዞ እናየዋለን። ቅሬታን ከማንሳቴ በፊት ግን ሰው በፊት የነበሩበትን ፖዚሽን ስቴታቸው ነው አይደል ጳውሎስ እያነሳ ያለው። ይህንን ቃል ምን ብሎ ይተርጉታል መሰላችሁ? ቶታል ዲፕራቪቲ ወይ ፍጹም የሆነ ምን ልበላችሁ መበላሸት ተብሎ ነው የሚጠራው በመጽሐፍ ቅዱስ ተማሪዎች ዘንድ። አሁን በፊት የነበርንበትን ሁኔታ ትንሽዬ እንደው የተበላሸ ነገር አንዳንድ ሙዝ አይታችኋል። ትንሽዬ ሲበላሽ እኮ ቀንጠስ አድርገን እንደኔ ከሆናችሁ ያንን ቀንጡስና ትበላላችሁ። አይዟችሁ ሴቭ ማድረግ ይቻላል። እንደዛ ባይዞ የሴቪንግ ሲስተም እናስተምራለን። በቃ እንትን ካለ በሙሉ ካልተበላሸ ምን ችግር አለ? ተቆነጥሰውና የተረፈውን እንበለዋለን። ይሄ እንደዛ አይደለም። ሙሉን ጥቁር ከሆነ ምንም እናደርገው አንችልም። ምን ወደ ትራሽ ነው የሚገባው። ልክ እንደዛ ማለት ነው። የሰው ልጅ በቃ ወደ ትራሽ ወደ ሲኦል ሊገባ የሚችልበት ሙሉ ብልሽት ውስጥ ገብቷል። ይሄ ነው ሊትራል ተርሙ የሚናገረው። እዛ ውስጥ ነበር የነበርነው። ቶታሊ ዲፕሬቭድ ሆነን ነበረ። የሰው የአጠቃላይ ሁኔታው በኃጢአት የተበከለ ነበር። አስተሳሰቡ ተበክሏል፣ ፈቃዱ ተበክሏል፣ ምርጫው ተበክሏል፣ ዕውቀቱ ተበክሏል። ከዚህ የተነሳ ከእግዚአብሔር ጋር ብሏል ተለያይቷል። ወገኖች ወይ እኔ ድሮ እንዲያ ነገር ሲነገረኝ ጫንቃይ ነበር። ግን ሊነገረን የሚገባ ነገር ይሄ ነው። አያችሁ ምን እንደነበር በደንብ ማወቅ አለብን። እንዴ ጌታው እንዲህ ነው እንዴ ተደረገልኝ ለማለት ማለት ነው። በዚህ ውስጥ ነበራችሁ ይላል ኢየሱስ ክርስቶስ። ይሄን ቃል የገለጠው የነበርንበትን ሁኔታ በኢየሱስ ንግግር የጠፋ ሰው ነበር። ምክንያቱም የሰው ልጅ የጠፋውን ሊፈልግ መጣ ይላል። ምን አድርጎ ነው ኢየሱስ የገለጠን? የጠፋን አሁን ኢየሱስ ክርስቶስ የገለጠበት ተርም ልክ ለምሳሌ ብዙ በጎች እያገዳችሁ አንዱ በግ ቢጠፋ አይነት ነው። ግን ሪሊ በመጽሐፍ አንዳንድ መጽሐፎች ግን የሚነግሩን ወንጌላት መጽሐፍት ግን ቢጠፋ የሚለው በግ ቢጠፋ አይነት ነገር ሳይሆን ኢየሱስ ራሱን እንደረኛ አድርጎ ነው ቢጠፋ ያለው። ሌሎቹ ግን ተደፍጥጦ የሞተ ሰው ታውቃላችሁ፣ አልቆለት የሌለ ሰው ማለት ምንም ሪከቨር ሊደረግ የማይችል ቦዲ ማለት ነው። በቃ ቢጠፋ የሚለው ቃል የሆነ ጠፍቶ ተፈለገ ከሚለው ያለፈ ህይወት የሌለው ላይፍለስ የሆነን ማንነት የሚያሳይ ነው። ጠፍቶ ነበር ሰው ምን በመንፈሱ ሞቶ ነበር የሚል ነው። የነበርንበት ሁኔታ ነው። ኢሳይያስ ይህንን ቃል የሚገልጥልን እኛ ሁላችን እንደ በጎች ተቀበዝብዘን ጠፋን አለ። ኢሳይያስ እንዲህ ነው የገለጠው። እኛ ሁላችን እንደ በጎች ተቀበዝብዘን ጠፋን፣ ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ ይላል። በቃ ምንድነው? አስተሳሰባችን ተበላሸ፣ መንገዳችን ተበላሸ። እንደውም ሁለተኛ ቆሮንቶስ 4:4 ላይ እኛ ሁላችን እንደ እውሮች ሆንን ይላል። መንፈሳዊ እውርነት ክርስቶስ ቢባል ማይገባው፣ እግዚአብሔር ቢባል ማይገባው፣ ጌታ ቢባል እንደዚህ ነን ወዳጆች ሆይ እንደዚህ ነበርን። ይሄን ነው የሚነግራቸው ለነኝም ሰዎች እንድታውቁ ፈልጋለሁ የነበራችሁበትን ሁኔታ። አሁን እንደዚህ ባይሆን ኖሮ፣ አሁን የነበራችሁበት ነገር ባይለወጥ ኖሮ እንደዚህ ነበርን ሲላቸው እንመለከታለን። ቅሬታ ሳስብ ሰሞኑን የዳንኤል መጽሐፍ ምናልባት እየተማራችሁ ያላችሁ በጣም ታውቃላችሁ። ናቡከደነጾር በጣም ነው ስናነሳው የነበረው። ናቡከደነጾር ትልቅ ህልም ነው ያየው። ትልቅ ዛፍ አይቷል። ዛፉ በጣም ትልቅ ነው። እሱን ነው የሚወክለው። ናቡከደነጾርን ራሱን ነው የሚወክለው ዛፉ። እና በጣም ትልቅ ዛፍ ነው አየሁ አለ። እና ዛፉ ደግሞ ወፍራም ነው፣ ትልቅ ነው። ቅጠሎቹ በጣም ተዘርግተዋል፣ ቅርንጫፎቹ ተዘርግተዋል። ከስሩ እንስሳቶች ያድራሉ። ፍሬውን ጎመርቷል። ማንኛውም ሰው እየመጣ ከፍሬው ሊበራ ይችላል። ከቅጠሉ መንጀርገግ የተነሳ ብዙዎች መጥተው ከዛ ስር ይደበቁ ነበር። በመካከል ግን እግዚአብሔር አንድ ፍርድ አወጣ ለናቡከደነጾር። ህልምን አሳየው። ምን አለ? ዛፉን ቁረጡ፣ ቅጠሎቹ ይራገፉ፣ ፍሬው ይርገፍ፣ ከዙሪያ የነበሩ እንስሳቶች ይበተኑ፣ ምንም አይቅርለት አለና አንዲት ቃል ግን ተናገረ። ቅሬታ ብለን ስናያት የነበረችው ቃል እሷ ስለሆነች ጉቶውን ግን ፈጽማችሁ አትንቀሉ። ጉቶውን ግን ፈጽማችሁ አትንቀሉ። እግዚአብሔር ናቡከደነጾር ላይ እንኳን እየፈረደ ምንን ያይ ነበር ከውስጥ? ጉቶ። ምን ማለት ነው? መልሶ ያለምልም፣ መልሶ ያቆጥቁጥ፣ ፈጽማችሁ አትንቀሉት። ተመልከቱ፣ ለአሕዛብ አንድ ለአሕዛብ ለሆነ ንጉስ እንኳን ከመሰረቱ እንዳይነቅሉት እግዚአብሔር ይችን መልካም ቃል ሲያወጣ ታያላችሁ። እግዚአብሔር የቅሬታ አምላክ ስለሆነ የሰው ልጅ ፈጽሞ ሊያጠፋው ሲገባ አሁን ግን የምትል ቅሬታን ሲተውልን ነው የምታዩት። ፈጽሞ ሊያጠፋን ሲገባ እግዚአብሔር በራሱ ዓለምኛን ሁሉ ትቶን ሰውን ለራሱ ዓለም ትቶት ቢኖር እንኳን ይችል ነበር። እግዚአብሔር
ሁሉን የሰው ልጅ በሙሉ አንድ ላይ አድርጎ ሲኦል ቢያቃጥል እግዚአብሔር ይችል ነበር። እኛንን አሁን አንዳንድ ጊዜ እዚህ ሀገር ብዙ ኤክስፕላኔሽን ትሰማላችሁ። እግዚአብሔር ግን ፌር ነው። ሰዎችን አሁን አንዳንድ ጊዜ ሲኦል የሚባል አለ ስትሉ ሲኦል የሚባል አረተው እሳት የሚባል አለ አረተው ይሄ ሊትራል እሳት ሊሆን አይችልም ይላሉ አንዳንድ ሰዎች። ሰፈሪንግ የሚባል ቦታ አለ የስቃይ ቦታ አረ ሊሆን አይችልም። ለምን ስትሉ እግዚአብሔር ደግሞ እንደዚህ ያደርጋል። እግዚአብሔር እንደዚህ በእውነት ጭክን ብሎ ሰውን ይፈርዳል ይላሉ። ግን በሌላ ግን ምን ነው ምንድነው እንኳን እግዚአብሔር አሜሪካ ትፈርዳለች ብለናል እኛ ስንማር ማክሰኞ አለ እንዴ አሜሪካ ይፈርዳል እኮ ሰው እኮ የሰው ልጅ እኮ ቁጭ ብላችሁ እናንተ ጁሪ ተቀምጣችሁ ካወቃችሁ ቁጭ ትሉና እናንተ የሞት ፍርድ ይፈረም አይፈረም ይፈረድ ትላለች። አንዳንድ ሰዎች ላደረጉን ነገር እናንተ ቁጭ ብላችሁ በቴሌቪዥን አይታችሁ በእውነት ይሄ ሰው ሞት ይገባል ብላችሁ አታውቁ። ላሳየው ላደረገው እናንተ እኮ እንትኑ ስለሌለ ዳኝነቱ ብቻ ስላልተሰጠን እንጂ እኮ በዚህ አእምሯችን እኮ ፈርደናል እኮ። ልክ አይደለም ያልናቸው ነገሮች ፍርድ ነው። እንኳን እግዚአብሔር ትክክለኝነት መጨረሻ ፍጻሜ የሆነው እግዚአብሔር አይደለም የሰው ልጅ እንኳን ትክክል ላልሆነ ነገር ትክክል አይደለም ፍርድ ይገባል ይላል እኮ። ስለዚህ ለዚህ ሰው ላይ ሲፈርዳል ይሁዳንም እንደዚሁ ነው እግዚአብሔር ያደረጋት። ለናቡከደነጾር ብቻ ሳይሆን ለይሁዳም እንዲሁ ነው እግዚአብሔር ቅሬታ የተው የቅሬታ አምላክ እግዚአብሔር ይባላል። እኔ ይሄን አንድ ሰሞን ስነቃቃ ነበር በዚህ ቃል በተለይ ቅሬታ የምትለው ቃል። ይሁዳንም እንደዚህ ነው ያደረጋት። ይሁዳ በጣም ከባድ ኃጢአት ነው የሰራችው። ይሁዳና እስራኤል ከተገነጠሉ በኋላ እስራኤል የሚባለው ሀገር አንደኛውን የጠፋ ነው። በቃ አንዳንድ ጊዜ አንደኛው ኃጢአተኛ ይሻላል። ጌታ ኢየሱስ ክርስቶስ ሲመጣ በምድር ላይ በጣም የተቃወመ ኃጢአትን አልነበረም። ይገርማችሁ በጣም ይቃወም የነበረው አለመመለስን ነበር። አመጽን ነበር ይቃወም የነበረው። እነሆ ኮራዚን ጋር ሲመጣ እንደዚህ አለ ወዮልሽ ኮራዚን ወዮልሽ ቅፍርናሆም ባንቺ የተደረጉት ተአምራት በሰዶምና ጎሞራ ተደርገው ቢሆን ንስሐ በገቡ ይመለሱ ነበር አለና በፍርድ ቀን ለነሱ ይቀልላቸዋል። ለምን ማለት ነው? ኢየሱስ ክርስቶስ ኮራዚን እና ቅፍርናሆም ላይ ነበር ተመላልሷል። ነገር ግን በሰዶምና ጎሞራ ግን አልተመላለሰም። ኢየሱስ ምንም የተደረገላቸው ነገር ምናልባት ሎጥ ነው ምሳሌ ሆኖ የተወሰነ የኖረው በዛ ምድር ላይ። ኢየሱስ ሰዶምና ጎሞራ ዘመን ተወልዶ ቢሆን ኖሮ አለ ኢየሱስ እነሱ ይመለሱ ነበር። አንቺ ግን በመካከልሽ ተወልጄ ሄድ ኳርተሬን አንቺ ከተማ ውስጥ አድርጌ ብዙ ተአምራትን አድርጌልሽ አልተመለሽም ወዮልሽ ኮራዚን አለ። ወዳጆች በጣም ብዙ ፍርድ ለማስተላለፍ በሚገባባት በዚች በይሁዳ ላይ እግዚአብሔር ብዙ ፈርዷል። ከ490 ዓመት ነው የምታዩት ይሁዳ ላይ ሊፈረድባት ሲገባ 490 ዓመት ከኢያሱ ዘመን ጀምሮ መሬቱን አትረሱ ይላል እግዚአብሔር። አትረሱ 6 ዓመት ረሱ 7ኛው ዓመት ላይ ተኙ አለ እግዚአብሔር። እናንተ ሰዎች ሰው አይተኛም ያዩት ሰው መተኛት አይወድ ሰው ማረፍ የማይወድ ፍጥረት አትረፍ ያለው ሰው ለማረፍ ተፈጠረ ሄደን አላርፍም ብሎ ወጣ እግዚአብሔር። አሁን አንዳንድ ጊዜ ስራ እረፉ ሲለን ስራ ወዳድነት እንዳይመስላችሁ እኮ ማለት ስራ መስራት አለማረፍ አይደለም። አለማረፍ is more deeper than that ወገኖች በጣም ጥልቅ ነው አለማረፍ። እነኚህ ሰዎች 6 ዓመት ዝሩ አላቸው። ከዛ 7ኛው ዓመት ላይ ተኙ ቢል እስቲ እንደው በቸርች እንኳን ቢታወጅ ደስ አይላችሁ? እኔ በጣም ነው ደስ ይላል። ደስ ይላል እኮ አንዳንድ እምነቶች ጋር የሆነ ቅዳሜ አይሰራም እና አንድ ወንድም በጣም ትሉ እንግባ እንዴ ብሏል። በጣም እንትን ብሎ ማለት ምን በቃ ማረፍ ወገኖች እርፍ ማለት ማረፍ ከላይ የተሰጠ ነገር ስለሆነ እረፉ። 7ኛው ዓመት ላይ መሬቷም ትረፍ እናንተ አለ ከብቱም ይረፍ መሬቱም ይረፍ። እስቲ 6 ዓመት የሰራችሁት እስቲ ብሉት አለ እግዚአብሔር። አረ እግዚአብሔር የሰራውን ያስበላን ወዳጆች። አረ የሰሩትን ያልበሉ ብዙ አሉ። የሰሩበትን እንደያዙት የሞቱ ብዙ ሰዎች ስላሉ እንደዚህ አይነት ነገር እኮ አለ። አንድ ፓስተር ጋር አንድ ወዳጃችን የሚታወቅ ነገር ስለሆነ ምንም ይሄ በመደባ ነገር ስለሆነ አንድ ፓስተር ወዳጃችን ጋር መጣና ፓስተርዬ እንዴት ነው የምኖረው አለው። እንዴት አለው 60 ሺህ ብር ብቻ ነች ያለች በካሽ እና እሷ ብቻ ነች እንዴት ነው የምኖረው ብዬ ግራ እየገባኝ ነው ሲለው ይሄ ፓስተር ደግሞ 2000 ብር ነው አለ አካውንት ውስጥ የነበረው። ከዛ ለጌታ እንዲያልኩ አለ እዛው ቁጭ ብዬ ጌታ ወይ ሰውዬ ያማከረኝ ወይስ እሱ ይምከረኝ ወይስ ልምከረው? እዚህ ጋር የቱ ነው መካሪ መሆን ያለበት? አንዳንድ ጊዜ እኮ አለማረፍ እኮ ወገኖች ካለ ነገር የተገናኘ አይደለም። በእውነት ነው የምነግራችሁ አለማረፍ እኮ ወገኖች ኮኔክሽናችን ሲጠፋ ከላይ እግዚአብሔር ላይ ዲፔንድ መሆን ስናቆም እንጂ እኮ ያለንን ያስበላል ማለት እኮ እግዚአብሔር ሲሰጥ እኮ ነው ወዳጆች። ያላቸውን 6 ዓመት የሰሩትን የመብያ 1 ዓመት እንኳን በምን ሰዓት ይብሉበት? አረ ቁጭ ብላ መጀመሪያ የ6ቱን ዓመት ብላና ለ7ኛው ደግሞ 1 ዓመት አርፈ የሚቀጥለውን ትበላዋል። አንበላማ ስንት ዓመት ነው እንደሰው ተቀ 490 ዓመት ነን ስታፕ ዘሩ 490 ዓመት አናርፍም ብሎ እግዚአብሔር ምን ያደርጋ መሰላችሁ? 1 ዓመት ሲቆጥሩ አንድ እግዚአብሔር ፖይንት ይዛል ባይዘው አይመስልንም? ፖይንት አለው እግዚአብሔር። 2 ዓመት ዝም 2 3 ዓመት
490 ዓመት በየዓመቱ ስንት ዓመት አለ? አንድ ዓመት አለ። 490 ዓመት አከፋፈለው ማለት ነው። ለሰባ ሲያከፋፈለው ስንት መጣ? 70 ሲመጣ እግዚአብሔር ምን አለ? ቆይ አለ ይሁዳ ላይ ቁጭ ብላችሁ አትንኳት አትረሱ ስላችሁ እያረሳችሁ እናንተ እሺ አትረፉ መሬቱን አላሳርፍ አላችሁ አይደል አለ። 70 ዓመት መሬቷ ያላረፈችበትን ዓመት አፈናቅያችሁ መሬቷን አሳርፋታለሁ ናቡከደነጾር ጋር ሄዱ ብሎ ላካችሁ። እንደዛ ሊያደርገው እግዚአብሔር እነሱን ልኮ መሬቷ በሰላም አረፈች። የሚያርፍት ስባት የለ ምን የለ። የይሁዳ መሬት ራሱ ብትጠየቅ ምን ትላለች? እስቲ አስቡ። ምን ነው ዘንድሮ ሰው ማረሳ ቆማት ነው እንደ አፍ ይኖራት? ምን ነው ተው እነኚህ ሰዎች 490 ዓመት ሲያርሱብን ኖረው እንዴት አቆሙ? ልኳቸው ነው። አንዳንድ እግዚአብሔር ተቃላችሁ እንደዚህ ሲስተማር ይልክና የሆነች አለችው ሲስተም አለችው። እኛን ይሄ ዴሊ የሆነ ኢንሴኩሪቲ ውስጥ የሚያወጣበት ሲስተም አለው። በቃ እንዴት እንደሚያኖረን የሚያሳይበት። አንዳንድ ጊዜ በእጃችን ያለን ይጨርስና እንዴት እንደሚያኖረን ያሳየናል። ታውቃላችሁ እግዚአብሔር አንዳንድ ጊዜ የተከፈቱ ምንላቸው የሥራ በሮች ይዘጉና መብላት አናቆምም፣ ፕሮቪዥኑ አይቆም። ምንድነው እንዴት ነው የምንወስድ? እግዚአብሔር ጋፕ ነው አይዞ ትገባለህ ስራ ይላል። አዎ መልእክትም እንኳን አንዳንዶች ጠረግ ማለት ነው። አንዳንድ ስፍራ ቢሆን ተነስተው ነው የሚወስዱት። ትገባለህ አይዞ ግን ትንሽ እስቲ ተመረጋጋና ይኸው ለምን ሲል እኔ በእኔ እንደምትኖሪ እንድታቀኝ ነው ይላል። በእኔ እንደምትኖር እንድታቅልኝ እንጂ እኔ አንቺን ከስራ አሰናቀኝ ምን አመጣለሁ? ግን እንድታቅ ፈልጌ ነው። ለምን ፕሮቪዥን ከላይ ነው የሚመጣው። ቆመ ሁሌ አንተ ስራ ካለ የምትኖረው የሚያኖር ላይ አለ ብለህ አስብ። አሜን ወገኖቼ እረፉ እስቲ አሜን አርፋለሁ በሉ እስቲ እረፉ አላቸው እና 7 ዓመት ለ70 ዓመት ወገኖች አሳልፎ ሰጣቸው። በዛ መካከል ላይ እግዚአብሔር በጣም ብዙ ነገር ነው ያደረገው። እስራኤላን ይሁዳ ይሆናል ብላ ከማታስባቸው ነገሮች ሁሉ ነው። በጣም ከባድ የሆነ ነገር ነው የተፈጠረው። ለምሳሌ መቅደሱ አፈረሰ። ወዳጆች እግዚአብሔር እሺ ብለው እንደውም እነሱ የሚያምኑት ሊትራል ብዙ ጊዜ ብያቸዋለሁ። እግዚአብሔር እኛን ይንካል መቅደሱን ግን አይነካም ብሎ ያስባሉ ማለት ነው። እና ይሄ አንዳንድ ሰው በጦርነት ሮጦ ቤተክርስቲያን እንደሚደበቀው ሮጦ መቅደሱ ውስጥ ተደበቁ። አልቀረም እዛው ገባላቸው እግዚአብሔር። መቅደሱን አፍርሶ ሰዎቹን ማርኮ የመቅደሱ ዕቃ አልቀረም ወገኖቼ። ቅዱስ ተብሎ የተቀመጠ የመቅደሱ ሳህን ሳይቀር ባቢሎን ሄደ። እና ታውቃላችሁ የኤርሚያስ መጽሐፍ ሲጻፍ ኤካ ነው የሚለው። ኤርሚያስ መጽሐፍ ሳያቆቃው ኤርሚያስ ወይ ላመንቴሽን ምንለውኛ ኤካ ነው የዕብራይስጥ ትርጉም። ኤካ ማለት ሃው ማለት ነው። እንዴት ነው ትርጉሙ ራሱ የጻፈው? ኤርሚያስ ሲጽፍ ኮንፊውዝድ የሆነ ሰው እንደጻፈው አስቡ። ሰቆቃ ኤርሚያስን ስታነቡ ሁሉ ጊዜ ኮንፊውዝድ የሆነ ግራ የገባው ሰው እንዴት ነው ይሄ ነገር ሀፕል ሊያደርግ የቻለው? እንዴ እኛ ሰኪውርድ ነን ብለን ነበር። እግዚአብሔር አያስነካንም ብለን ነበር። መቅደሱን አያስነካን ብለን ነበር። ሳህኖቹን፣ ዕቃዎቹን፣ መጠጣዎቹን አያስነካን ብለን ነበር። እንዴት አስነካን? እንዴት ብሎ እንደውም ከጻፋቸው ነገሮች ውስጥ ካያችሁ ሽማግሌዎች እንዴት ከደም ጋር ጺማቸው ተበክሎ ወደ መቃብር ሄዱ፣ እንዴት ህፃናቶቹ ኒውትሪሽን አጥሯቸው ይሞቱ፣ እንዴት እናቶች እንደዚህ ሆኑ በየሜዳው ተጎሳቁለው ይሆኑ፣ እንዴት እንደዚህ ሊሆን ቻለ፣ ወርቁ እንዴት ደበሰ፣ መልካም የሆነችው ከተማ እንዴት ፈረሰች፣ እንዴት እግዚአብሔር መቅደሱን ለጠላት አሳልፎ ሰጠ፣ እንዴት ተወን፣ እንዴት አርጎ እግዚአብሔር ጸጥ አለን። ኧረ ጉድ ነው አይነት ነው። የኤርሚያስ አጻጻፍ እንደዛ ነው። የለቅሶ ነው፣ የሰቆቃ ነው። ወዳጆች ኤርሚያስ ይሆናል ብሎ ትንቢት የተናገረ ሳይሆን ሲሆን አብሮ የነበረ ሰው ነው። ወዳጆች ማንንም አይሆንም ብሎ የሚያስቡት እንኳን እነ ሕዝቅኤል ተማርከው ሄዱ። እነ ሕዝቅኤል ኤርሚያስ በዛ መከራ ውስጥ ይሁዳ ላይ መከራ ሲመጣ ተሰዶ ግብጽ ሁሉ ሄዶ ነበር። በመካከል ላይ ያልሆነ ነገር የለም። ንጉሡን ኢዮአቄምን አይኑን አውጥተው ልጆቹ ፊት አይኑን አውጥ መጀመሪያ ልጆቹን ገደሉ። ሰው መቼስ መጨረሻ ማየት የሚፈልገው ነገር አለ አይደል? ሲሞት ልጆቹን ገደሉና አይኑን አወጡት። እየጎተቱ ንጉሶቿን በሰንሰለት ወሰዱ ይላል። እየጎተቱ ባቢሎን ድረስ ወሰዱት። በአህያ በፈረስ እየጎተቱ በየምድረ በዳ ውስጥ እንዴት የተቀቡ ቅባት በላዩ ላይ ያረፈባቸው የእስራኤል ቅባት ቀላል አይደለም። ዳዊት ላይ ያረፈ ቅባት ነው። እንደዚህ ያረፈባቸው ሰዎች በአንድ ሰው አይናቸው ወጥቶ ተጎትተው ሄዱ። አምላክ የለም። እዛ ብቻ ሳይሆን ደግሞ ናቡከደነጾር የሚያስበው ደግሞ ከተማን ማረካቸው ማለት አምላካቸው ማረካቸው ነው። ስለዚህ ነው ናቡከደነጾር መጥቶ የመቅደስ ዕቃ ይዞ ሄደው ይኸውላችሁ አለ። ኤግዚቢሽን አስቀመጠው ባቢሎን ወሰደና ምን አለ? ይኸውላችሁ ቀላል ሰው እንዳልመስላችሁ የይሁዳን አምላክ ማርኬ መጥቻለሁ። ይኸው ሳህኖቹ፣ መብያዎቹ። ምክንያቱም የጣዖት አምልኮ በሳህኑ በምኑ ነው የሚለካው? የኛ አምላክ ብቻ ነው ተሰውሮ የሚሰራ። አሜን ወገኖች። በዚህ ነው ባለው ነገር ነው በፊዚካል ነገር ነው የሚለካው። ስለዚህ ነው አንተ ትላልቅ እምነቶች ካቴድራላቸው ትልቅ ነው። እግዚአብሔር ከሌለ ግን ባዶ ነው ወገኖች። የኛን እምነት ያደረገው የእምነቱ ጀማሪ ኢየሱስ ሲሆን ብቻ ነው። ስለዚህ እነዚህ ሰው ተግዞ ሄደ ማለት ነው። ሄደ ሩቅ አገር። ወይኔ አለ ኤርሚያስ እንዴት ጌታ ሆይ አሳልፈ ሰጠን፣ እንዴት አለ
እግዚአብሔር ግን ወገኖች ታውቃላችሁ በመካከል ላይ ኢሳይያስ ስለዚህ ነገር ትንቢት ተናግሯል። እንደዚህ ነገር ሆነብን ይፍርድ ይመጣባቸዋል። ምዕራፍ 1 እስከ 6 ኢሳይያስ ላይ እንደውም ኢሳይያስ በጣም ይናገር የነበረው ይሄንን ነው። እግዚአብሔር አለ በእናንተ ላይ አገልጋዮችን ሁሉ ጠቀሰ። የካህናት አገልጋዮች ክህነት ውስጥ ያላችሁ የቤተ መንግስት ላይ ምሰሩ የህዝብ ሰራተኞች ምናምን እናንተ ሁሉ ላይ ፍርድ ይመጣል። ምዕራፍ 1 እስከ 6 ነው የምታዩት ብሎ ከተናገረ በኋላ ግን ያው ፍርዱ እነሱ ጋር ብቻ አይደለም እሱም አንደበቱ ረክሶ ነበር። አንዳንድ የእግዚአብሔር ፍርድ ወገኖች ፓርሻል አይደለም። እግዚአብሔር ሲፈርድ በጣም ራይት ነው ታውቃላችሁ። ኤልያስ አንተ እኮ እዚህ ጋር አገልግለኛ ብሎ አልፍ እግዚአብሔር እንደዛ አይደለም። አይዞህ የሚመስለናል ለኛ ፌቨሬት ልጅ ያለው ይመስለናል። በጣም አንተም እንኳን አንተ ልዩ ነህ ለኔ ተውና እሷን ነው መቀጣው ነው የለም እንደዛ። እግዚአብሔር ፓርሻል አይደለም። እግዚአብሔር ከመጣ በትክክል ነው እንደ ስራችን ነው ማለት እንደ ስራ ስላችሁ ምን ጸድቀው ማለት ሳይሆን ትክክል ነው ሲያስተካክላል። እንደ ጸባያችን መስተካከል ያለበትን ሁሉ ያስተካክላል እግዚአብሔር። ስለዚህ ይሁዳን አስተካከላት። ግን በመካከል ላይ ዕንባቆም እንደዚህ ብሎ ጸልዩ። ዕንባቆም ይሁዳ ለምን ተላልፋ ተሰጠች ብሎ የተጻፈ መጽሐፍ ነው ኮንቴክስቱ። እና ምን አለ እንደውም ዕንባቆም ሲናገር ዝናን ሰምቼ ፈራው በአመታት መካከል ስላንፈጽም በአመታት መካከል ትታወቃልና ዕንባቆም የተናገረው ምዕራፍ 3 ቁጥር 12 ያሳዝነኛል። በመዓት ጊዜ ምህረትን አስብ አለ። እስቲ በመዓት ጊዜ በሉ ምህረቱን ያስብ። አሜን ወገኖቼ። በመዓት ጊዜ ቅሬታ ተውልናል። በመዓት ጊዜ ይሁዳን መጥቶ ከተማይቷን ሲያጠፋት መቅደሱን ሲያፈርሰው ህዝቡ ወደ ዛገር ሲጋዝ የ490 ዓመት ስታወራርድ የኃጢአትን በቀል ስትበቀል በመዓት ዘመን ምህረትን አትርሳል። እንደውም ዕንባቆም ትግል ነው የተጻፈው። ለምንድን ነው እንደዚህ የሚሆነው? እግዚአብሔር ሆይ ቅጣን። እሺ አንተ ቅጣን። ግን እንደው ሰው ሲቀጣም በደና ሰው አቀጣንም ልክ እንዴት አርጋችሁ ቆጣ እንደው በቦዘኔ ታስደበድበኝ ይላል ሰዎች ኢትዮጵያ እንደዛ ታስቀጣላል። ምክንያቱም ባቢሎን እንደው ወንበዴ አርጋችሁ ቁጠሯት እንደዛ ነች። ጣዖት አምላኪ ነው፣ ክፉም ህዝብ ነው። እንደዛ ነው ትግሉ እንደዛ። እንዴት እኛ ኃጢአተኛ ነን። አንተ አይኖች ጽድቅ ነው የሚያዩት። እኛ ኃጢአተኛ ከሆን ቀጣን። ከኛ በለጠ ኃጢአተኛ መጥቶ እንዲቀጣ እንዴት ታረጋለህ? እሺ እኛን ቅጣ፣ እነሱ ደግሞ እኛን ቀጡን። መጨረሻ እነሱ በሰላም ይኖራሉ፣ እኛ እየተቀጣን እንኖር ነው አይነት ነው። እግዚአብሔር ምን አለው? አይዞ ራእዩ እስከ ተፈጸመ ድረስ ነው። ሊመጣ ያለው ይመጣል፣ አይዘገይም፣ ታገሰው አለው። ምን ማለት ነው? አንተን የመታዱላ ይመታዋል። ይሄ ነው ሊትራሊ። አንተን መጣው ባቢሎን ጊዜው ሲመጣ ወገኖቼ በባቢሎን መቅደስ ውስጥ ሆኖ ያ ብልጣሶር መጠጫ ነው ያነሳው፣ ኩባያን አነሳና ከይሁዳ ያመጣችሁት እኔ እግዚአብሔርን ኩባያ ነው ያለው። በቃ ሊትራል ተርሙ ባይሆንም ዲስሃው ሰውየው ውስጥ የነበረ ይሄ የእግዚአብሔር ኩባያ ይሄ የይሁዳ አምላክ ሲሳዋበት የነበረው ኩባያ ብርጭቆ አምጡታና ጠጡበት አለ። ምን መሰላችሁ? ያ ሰው ኩባይ ብርጭቆ ማውጣቱን አትዩ እያወጣ ያለው እንትን ያርጋው ነው። ይሄ ምንድነው? ይሄ ምን ያሳየ ነው? ይወላችሁ ቀላል እንደ ሰው እንዳትመላችሁ ከይሁዳ የማረክ ነው አምጡ። ደግሞ ሌላም ሳይጠቅስ አይቀርም እኮ መጽሐፉ ስለተጠቀሰልን እንጂ ስለ ይሁዳ ሄዱና ከእንትንም ያመጣ ነው አምጡ እየተባለ የማረኩቹን ሀገሮች ሁሉ ብርጭቆ እያመጡ ይጠጡበታል። ወገኖች የትኛውም ሀገር አምላክ ምላሽ አልሰጠም። አለው ያለ የትኛውም አምላክ የለም። የሰማዩ አምላክ የይሁዳ አምላክን ጻፈ ግድግዳ ላይ ማኔት የቀልፋሪስ እግዚአብሔር መዘነ ቀለ ተገኘ መንግስት ካንተ ተወሰደ በቃ አልቆልሃል አለው ማለት ነው። ሰውየው የወገቡ ጅማት ተፈታ ይላል። ሊትራሊ ባዝሉም ተመላለሰ ማለት ነው። አይዟችሁ እኔ አንዳንዴ ጅማቱ ተፈታ ሲቀበቱን ፈታው ሁሉ በየሰበክ ያቃለው ድሮ ግን በቃ ባዝሉም ተመላለሰ ሰውየው። እግዚአብሔር እኮ ይገርመኛል እኮ ጅማት መፍታት እንጂ ማለት አንዳንድ ጊዜ እኮ እኔ ይገርመኛል ከለካ እግዚአብሔር አንድን ሰው ባዝሉም ማመላለስ እንኳን የኛ አምላክኛ እኮ በእጁ ያለ ሰው ነው። እግዚአብሔር ነው እሱ ሲሉ ያን ትልቅ ሰው እግዚአብሔር ነው እኮ አሉ ማለት ነው። ሄሮድስን ሲሉ ድምጹንም እሱም ጎርነን አደረገ ይላል። ለከናችሁ ነገር ሲል እግዚአብሔር በትል መጣው ይላል። አንዳንዱ ሲተረጉሙት እንደሚሉ ታውቃላችሁ። በምንድነው የምትባለው እቺ ሰውነቱ የምትገባው በሽታ? እቺ ትንሿ እንትን እቺ ትንሽ ይያለች አሜባ አታውቁም? ተርጉሙ አንዳንዶቹ አይሰሙ ታውቃላችሁ። አሜባ የምታውቁት እንትኑን ተርም ነገሮች በአሜባ እንትን አይተም በአሜባ መጣ ሊትራሊ ምን ነግራችሁ በትል መጣ ሲል አሁን ትል መጥቶ ወረሰው አይደል? ሲምፕል ነገር በሲምፕል ነገር ምን ሁሉንም ይችላል አምላክ ምን ሊገዛው ይችላል? እሱ ቅሬታን ካልተዋል ሰው በራሱ የሆነ ነገር ሊያስቀ አይሆንም። ሄደና ይሁዳን በቀጣበት እጅ ባቢሎን ቀጣት። መንግስት ካንተ ወሰደች ማን የተቀልፋርስ ብሎ በጻፈለት ልንገራችሁ ስንት ዓመት እንደቆየ አንድ ቀን ንቁ አንዳንድ ነገር እኮ አሁን ለምሳሌ ልንገራችሁ አሁን የአሜሪካ መንግስት ነገ ጠዋት ሊወርቅ ይችላል ብሎ የሚያስብ ሰው አለ እዚህ መካከል። እኔ ዛሬ 100 ዓመትም አይወርቅም ብዬ ነው የማስበው። ለምን እንዴ ተደራጀተ? ባቢሎን ከአሜሪካ ትበልጥ ነበር። በነጋታው አሁን ምን ይሆናል ብላችሁ ታስባላችሁ? በነጋታው መጥተው ከመቅደስ ውስጥ እዛ ከቤተ መንግስት ውስጥ ገደሉ ሰውየው።
በነጋታው መጣ ምድሪቱ ተበተነ። በነጋታው መጣ ባቢሎን የምትገዛበት ዘመን አብቅቶ ሌላ መጣ። ፋርስና ሜዶን የሚባሉ ሌላ መንግስት መጣ። በጣም ይገርማችሁ በክብር ከነሱ ያነሱ ናቸው፣ ግን ጠንካሮች። አንዳቸው ብቻቸውን እንደማይችሉ ሲያውቁ አላያንስ ፈጠሩና ለሁለት መጥተው ባቢሎንን ገለበጧት። ለምን? እላይ እግዚአብሔር ነግሮታል። በቃ ካንተ ተወስዶ ለሌላ ተሰጣለ። ሰጪው ላይ ነው። ከወሰደና ኩባዬን ጠጣበት አለ። ያንተንም መንግስት ሰጠውት አለ እግዚአብሔር። ምን ይከለክላል? ወዳጆች እግዚአብሔርን ባህሪ ሲገባን እኮ እሱ ስለሆነ የሚሰራው። ይሁዳን እንደዚህ አመሳት። ዋው ለምን እስከምትል ድረስ ወገኖች ሆይ ኢሳይያስ በዚህ መካከል እግዚአብሔር አለ ሲናገር ይሁዳን እግዚአብሔር ሲቀጣ ታየና ኢሳይያስ እንዲህ አለ ምዕራፍ 1 ቁጥር 9 ላይ የሰራዊት ጌታ እግዚአብሔር ዘር ባያስቀርልን። እግዚአብሔር ዘር ያስቀርላችሁ ወዳጆች። እኔ የምለው ይሄንን ነው። ዘር ያስቀርልን፣ በቤተ ክርስቲያን ትውልድ ያስቀርልን፣ በአብያተ ክርስቲያናት ትውልድ ያስቀርልን፣ ቀን ትውልድ ያስቀርልን፣ ፍቅር የሆነ ትውልድ ያስቀርልን ወገኖች ሆይ። ለቤተ ክርስቲያን የሚቆርቅ ለወንጌል ልብ ያለው ትውልድ ያስቀርልን ወገኖቼ። እግዚአብሔር ዘር ባያስቀርልን ኖሮ እንደ ሰዶም በሆነን እንደ ጎመራም በመሰልን ነበራል። ለካ ለይሁዳ ዘር ያስቀረስ ነው። ለካ ይሁዳ መሰንቋን ሰቅላ መሰንቆቻችሁን በ20 ማለት ረጅም ዛፍ ማለት ነው በባቢሎን የሚገኝ በ20 ዛፍ ላይ ሰቀልን። ከዚህ በኋላ መልሰን አንዘምርበትም። እንደዛ ብላችሁ ታውቃላችሁ? በመከራ ውስጥ ሆናችሁ እንደዛ ብዬ ማቀበቅ ጊዜ ካሁን በኋላ ይሄ ጊታር መዘመሪያ አይሆንም እንደዛ ብለን ነበረ። ሰቀል ነው አርቀን። ከዚህ በኋላ ባቢሎን ደግሞ ያሉ ሰዎች ምን ይሉናል? እስቲ የሀገራችሁን ዝማሬ ባቢሎን ውስጥ እስቲ አዚሙልን ይሉናል። እንደው ሰው ሳይሰቀጥጠው እየቀጣኝ ዘምር። እኛ ድሮ እናታችን እየተበደበች ዝም በል እኔ ግረመኛ አውራው ልጅ ያሰብኩስ መጣም ፓረንት ሆኜ ምናምን ሳይሆን ደግሞ አንዳንዱ ነገር እየገረመኝም ነው። ዱአ አረውና እሺ ሲሉ ዝም ስለሙ ሚቆም ይመስለኛል ማለት ዱአ እንደገና ዘርምሽ ምን ማለት ነው? ዝም በለ ተደብደብ ሚል እስቲ ካሰውት ማይቻል ነገር እኮ ነው። እንደዛ አይነት ነገር ነው የሆነ ወገኖች ወዳጆች ወይ እሱ ብቻ ሳይሆን ኤርሚያስ እንደዚህ አለ። የሰራዊት አምላክ እግዚአብሔር እንዲህ ይላል ሰዎች አለ እንደገና አምላክ የቅሬታ አምላክ በዚህ ምድር በይሁዳ ላይ አልፋ በተሰጠች ምድር ላይ እግዚአብሔር ትቷታል በተባለች ምድር ላይ እግዚአብሔር እንደዚህ ያደርጋል አለ። ምን ያደርጋል ሲባል እንዲሆናል ሰዎች በዚህ ምድር ቤትና እርሻን የወይንም ቦታ እንደገና ይገዛሉ። ዋው እንደገና አሜን አሜን አሜን። እግዚአብሔር እንደገና አምላክ ነው ወይ? አሜን። እንደገና አምላክ የቅሬታ አምላክ በኃጢአቷ ይሁዳን አሳልፎ ሙሉ ሙሉ ሊሰጣት ይችላል ነበር። ግን ምን አለ? እንደገና እዚቹ ስፍራ አለ። እንደውም ለኤርሚያስ መጣና ያጎት ልጅ ይመጣና መሬት ግዛኝ ይላል እና መሬት ግዛው አለው ከሰውየው። ከማን? ይሁዳ ውስጥ አለ። አዎ እንዴ ቆይ ለምሳሌ አሁን እዚህ ቨርጂኒያ ኤሪያ ከነገ ጀምሮ በሙሉ እዚህ አካባቢ ከዚህ ክልል እስከዚህ ይፈርሳል ቢባል አሁን ብትሰሙ መሬት ትገዛላችሁ? እሺ ኢትዮጵያ ቢሆን ትገዛላችሁ? አትገዙም ማለት ከዚህ ወዲህ ይፈርሳል ከተባለ ይፈርሳል ነው አይደል እንዴ? ስለዚህ ምን አናደርግ? እዚህ አካባቢ አንገዛም መሬት። ሚሸጥ ካለ እንኳን ሸጦልኝ ሊያስፈርፍብኝ ነው እንዴ ነው ምንለው? ኖርማል ነገር ነው። አሁን በዛም ዘመን ላይ እንደዚህ ነው። ይሁዳ ትፈርሳለች አለ፣ ከተማዋ ትጠፋለች አለ፣ ባቢሎን መጥቶ ይወርሷታል። ከዛስ ያጎት ልጅ ይመጣና መሬት ግዛኝ ይላል። ሽጥለት ነው ያልከው ጌታው አይደለም ግዛኝ ይላል። እና ምን ላርክ ሲለው ግዛዋል። አረ እግዚአብሔር የሚያዋጣ ኢንቨስትመንት አይደለም ማለት ኤርሚያስ እንደዛ አረ ያዋጣም ማለት እንዴ መሬት ግዛ ትለኛለህ እንዴ? ከተማ እየፈረሰ እንዴ ነው መሬት መገዛው? በሚፈርስ ከተማ መሬት የሚገዛ ሰው አለ እንዴ አለ። አው ግዛ። ለምን ሲለው ባድማ ነች በተባለች ምድር የሴትና የወንድ ሙሽራ ድምጽ እንደገና ይሰማል። አይገርማችሁ? እግዚአብሔር ነገር ነው የሚያየው። አንድ ጊዜ እንደው መሬት ግዛ የሚል ስብከት ሰብኬ አንዱ ሄዶ መሬት ገዝቷል፣ ተሳክቶለታል። ማካ ማለት እግዚአብሔር ወገኖቼ ታውቃላችሁ እንደዛ ነው ያደረገው። በዚች ያለ እንስሳ ቀርታለች በተባለች በዚህ ምድር እንደገና ካህናት ጥናቸውን ይዘው ቸር ነው ምሕረቱ ለዘላለም ነው ይላሉ አለ። ምን ማለት ነው? የመስዋዕት ሥርዓት ይጀመራል አለ። መቅደሴን እንደገና ከፍታለሁ አለ እግዚአብሔር። እና መሬት አዎ አይን ይከፈተ ኤርሚያስ አለው። ለምን ሲለው ለዚች ምድር ቅሬታ አለ አለው። አረ እኔ አላበቃልንም፣ የቅሬታ ሰው ሆነን ቀጠልን ወገኖቼ። በቃ የተባለ የህይወት ምዕራፍ ነበረን። አበቃላችሁ የተባለ የህይወት ምዕራፍ ነበረን ሁላችንም። ከዚህ በኋላ አታልፉም የተባለ ትዝ አይላችሁም? ሰዎች በእናንተ ተስፋ የቆረጡበት እንኳን አገልጋይ ትሆናላችሁ አለም ሰው ትሆናላችሁ ተባብለን አስበን እንደዚህ የኖርንበት ዘመን ወገኖቼ በቅሬታ ኖርን።
እኞ ዛፉ ሲቆረጥ ጉቷችንን ተወልን እግዚአብሔር። ባለፈው ይሄን ቃል መጣሊና ለኢትዮጵያ ዞር አልኩና ጉቶዬ ሲቀር ነው የኖርኩ ሰው ነኝ አልኩኝ። ገባው እግዚአብሔር ይመስገን። አን ማስመሰል የለብንም ወገኖቼ። ጉቶ ቀርቶለት እግዚአብሔር እንደገና ቆጠቆጥን እንጂ እንደ ድሮ ቢሆን ማንኖርም ነበር። ስንት ነገር በላያችን ላይ አልፏል። ስንት ነገር ሲቆጠር ወደ ኋላ ይንዱና እስቲ አንዳንድ ሰዎች እኮ የሚገረሙት አይታውን የሚገረሙት እኮ ቆይ ሴትዮዋ ብዙ ነገር ነው ያለፈባት ወይ ብዙ ነገር ነው ያለበት እንዴ ኖረ እኮ ነው። አንዳንድ እኮ ነገር መኖራችን ራሱ እኮ ለሰው አስገራሚ ነው። ምን ይባላል ቅሬታ። እግዚአብሔር ምን አርግ ዘርተውልን ቀጥሉ አለን። እግዚአብሔር የተመሰገነ። ለይሁዳም እንደዛ ነው የሆነው፣ እንደዚህ ነው የሆነው። ስለዚህ ይሄንን ቃል ነው የሚጠቀመው። አሁን ምን አረገልን? ቅሬታ ተወልን እግዚአብሔር ይላል። ወደ አዲስ ኪዳን ስታመጡ እንደውም አንደኛ ነገሥት 19 ላይ ኤልያስ እስራኤል በሙሉ ጠፍቷል ብሎ አሰበ። ምክንያቱም እስራኤል ቃል ኪዳናቸውን ተው፣ መሰዊያቸውን አፈረሱ፣ ነቢያቱን ገደሉ ምናምን። ከዛ በእግዚአብሔር ፊት ቆመና እስራኤልን ከሰሰ። እግዚአብሔር ወይ አለው ኤልያስ እስራኤልን የወከለ ነብይ ነው፣ ዝም ብሎ አንድ ሰው አይደለም ኤልያስ። እግዚአብሔር አገልግል ያልከኝ ህዝብህ አለው በድሎሃል፣ አንተን አለው አዋርዶሃል፣ አንተ መሰዊያን አፍርሷል፣ አንተን ማምለክ ትቶ ጣዖት አምልኳል። እኔ ብቻ ነኝ የቀሩት፣ እኔም ደግሞ ሊገሉ ይፈልጋሉ አለ። ምንድነው ያደረገው? አጥፋቸው ነው በግሊላ ግልባቸው ከሰሳቸው ይላል ሮሜ መጽሐፍ ላይ ከሰሳቸው። በቃ ህዝብ ዝም ብለ ሰው አይሆንም አለ ማለት ነው ሲል እግዚአብሔር ምን አለ? ኤልያስ አለው አንደኛ ነው አስተካከለው። ማስተካከያዎች ነው የሰጠው እግዚአብሔር። አንዳንዴ እኮ እይታ ሲበላሽ እግዚአብሔር መንፈሳዊ መለኮታዊ አይናችን ይክፈትልን። ማስተካከያ የሚባል ነገር አልተቃላችሁ አይንን የሚያበራ። ስለዚህ ምን አለው? ይኸውልህ አንደኛ አለው ብቻዬን ቀርቻለሁ አትበላለሁ። አይን አንተ አላየህም ማለት አንድ ነገር የለም ማለት አይደለም። ብቻዬን ያልከው 7000 ግን አለ አለው። ወይ አለ አንዳንድ ሰው ብቻውን ይቀር የሚመስለው ሰው አለ ነው አለ ሌላም አለው ማለት ነው። ገባችሁ? እኔ ብቻ ነኝ አገልጋይ እንዳለ ኧረ አለ ይሉት ተረጋጋ ይላል። ያወርዳል እግዚአብሔር ተቀላል። ብቻዬን እኔ ብቻ ጌታ ሆይ ለአንተ ያለው ምናምን ሲል ኧረ አለ 7000 ያለው ዝም በል አንተንም በጸጋ ያስቀረው ሌላም አስቀርቻለሁ እንዳይመስልህ አለው። ሀገርማችሁ እግዚአብሔር የሚገርም ኤልያስ ያልገባው ነገር ምንድነው? እስራኤል ትጠፋለች በኃጢአቷ ብሎ ሲያስብ የቅሬታ አምላክ እንዳለ ያውቃል። አያችሁ ደባቂ አምላክ እንኳን ኧረ እግዚአብሔር ወይ እንደው ኤክስፕሌን እናርገው ካለን እኮ እግዚአብሔር እኮ የደበቃቸው ኤልያስም እኔ ከኤልያስም ደብቋቸዋል። እኔ ለምን እንደደበቃቸው አላውቅም። ወይ እንግዲህ እየሄድን እኔ ይውላችሁ ሜጀር ፕሮፌት ሊል አላውቅም ብቻ ምን እንደሚያደርግ ባላውቅም ከኤልያስም ደበቃቸው። መጨረሻ ነው ሚስጥሩን ያወጣለት። ደብቅ ያለው አለው እግዚአብሔር። ቆይ ኤልዛቤል በባትሪ ያላስፈለገችበት ቦታ የለም እኮ። ኤልያስን እኮ ለአንድ ሰው ሲፈልግ 50 ሰው ያጣል። አሁን እዚህ ቤት መጣችሁ አንድ ሰው ሲፈልጉ 50 ሰው ታጣላችሁ። አገሩን ሁሉ አስሳ ኤልያስ ጠፍቶባታል። 7000 የተደበቃቸው መደበቅ አያጣም። እግዚአብሔር ቅሬታ ማስቀመጫ አያጣም። በቃ ይገባ እግዚአብሔር ወገኖቼ ልደብቅን ካለ ይደብቀናል፣ ላትርፋችሁ ካለ ያተርፈናል፣ ላስጥላችሁ ካለ ማስጠያ መንገድ አለው። እግዚአብሔር ስሙ የተባረከ። ደብቅ ያለው አሉ። ከዛስ ጳውሎስ ይሄን መጣና ሮሜ ምዕራፍ 11 ላይ ይኸውላችሁ በኤልያስ ዘመን ነገር ሁሉ አለቀ ሲባል የደበቀ እግዚአብሔር በአዲስ ኪዳንም ደባቂ ነው አለ እግዚአብሔር። እንዴት ሲለው እናንተን በጸጋ ደብቆ ስሙ ይባረክ። እስራኤል አልጠፍታለች። አሁን እንደ ሀገር ውስጥ እስራኤል የጠፋች ምድር ነው ማናነች እንጂ መጨረሻ ክፉ ምድር በጣም አርገው ነው የሚቆጥሩት። እውነት ነው። ፊዚካል እስራኤልንም ነው የሚያነሳው። በእርግጥ በጣም ክርስቶስን እኛ ላይ ተቀበሉ፣ እነሱ አልተቀበሉ። ባለፈው እንደውም በጋዛና በእስራኤል ጦርነት በነበረው ጊዜ ላይ ታውቃላችሁ ሰው የሆነ ነገር ሲከሰት አቋሙን ቶሎ ማሳየት ይፈልጋል፣ ጥንቃቄ ይፈልጋል። እንደ ክርስቲያን ጥንቃቄ ይፈልጋል። ያው መቼስ መንፈሳዊ ሰዎች ነው መነጋገር ስላ በጣም ጥንቃቄ ይፈልጋል። ቶሎ ባንዲራ ይዞ ከመውጣት ይልቅ ውስጥን ማዳመጥ፣ መንፈስን መመርመር፣ ከሁሉ በላይ ግን ወንድም እንደሚበልጥ ማሰብ ደግሞ ጥሩ ነው። ያለብን አደራ ከነገሮች እንደሚበልጥ። ነገሮች ይቀያየራሉ ታውቃላችሁ። ነገሮች ግልብጥ ብለው እንዳናፍር አንዳንድ ጊዜ ውስጥን እየሰሙ መንፈስን መመዘን ጥሩ ነገር እና በቃ አንዳንዱ ሰው የእስራኤል ባንዲራ አለ፣ አንዳንዱ ደግሞ የምን ፍልስጤም ባንዲራ አለ። እና አንድ በጣም በመታቆት የእግዚአብሔር ሰው ትልቅ ሚሽን ስራ የሚሰራ ሰው ቁጭ ብለን አንድ ቀራት እየበላን ወዳጆች አንድ ነገር ልንገራችኋል። እኛ እስራኤል ውስጥ ካለን ቸርች በላይ ጋዛ ያለን ቸርች ይበልጣል። አስደነገጠኝ። ምናጨበጭብበት አይደለም፣ ምናምን ምንልበት አይደለም። ወንድሞቻችን አሉ። ተውት፣ ሌላውን ነው አሁን የሰው ዘር የሚለውማ ተውት። እሱ ሌብሉ ወንድሞቻችን በክርስቶስ ወንድሞቻችን የሆኑ እኛ የበላነውን የሚበሉ እኛ የጠጣነውን ማዕድ የሚጠጡ ሰዎች አሉ እዛ ምድር ላይ። ገባችሁ ማለት ከባድ ነገር ነው እንደዚህ ያለ ነገር ሲሆን። ግን ፊዚካል እስራኤል የምታዩት ምድር አሁን ክርስቶስን ሪጀክት አድርጋለች። ዓለም በጣም እንደምታዩት ነው እንዴት አድርጎ እንደሚያያት። ግን አንድ ነገር ደግሞ አስቡ ስለ እስራኤል አለ እንደው ስለሱ ብዙ ቴዎሎጂካል ነገር ስለሆነ አልገባም። ግን በቃላቸው እነሱም አይድኑም። ምክንያቱም አሁን ምን ይድናሉ? በቃ ቸርች የለ ምን የለ። እኔ የጄ ነበር የዛሬ 3 ዓመት እስራኤል እዚህ ካለው አመጽ በላይ እዛ ነው ያለው።
ቴልአቪቭ ምናምን ብትሄዱ የሚገርም ሰው ራቁቱን ነው የሚሄድ። በጣም እንዴ የእውነት ቅዱስ ምድር ነው ያሉት ወይስ ምን ምድር ነው? ምን ነው የምትሉት? የእውነት ነው ነገራችሁ። ሆሊ ሳይት ብላችሁ እናንተ መጎበኙት እንጂ አስጎብኙ ራሱ እያስጎበኘን እንደዚህ ያለ ማለት ኢየሱስ ክርስቶስ እዚህ ጋር ነው የተነሳው። ከዛ እኔ የተነሳው ስላለ አንተ መነሳቱን ታምናለህ ማለት ነው አልኩት። የተነሳው እያለ እያስጎበኘኝ ነው። ምክንያቱም ባዶ መቃብር አሳይና የተነሳው እዚህ ነው አለ። አንተ ታምነህ ስላለ ነው አመጁ እኔ አላምንም ማለት የተነሳው ይለኛል እኮ ለአንተ ነው የተነሳው ነው እኔ አይደለም። ገባችሁ? እንደዚህ አይነት ክደት ውስጥ ነው ያለችው እስራኤል። እና ተዋቸው ደግሞ አይውላችሁ ሌላ ኤክስትሪም ተዋቸው ማለት ነው በቃ እነሱ ስትሉ ደግሞ ነው በይሁዳ በኤልያስ ዘመን እስራኤልን ሲከስ ቅሬታ አለኝ እንዳለው አሁንም በጸጋ የተመረጡ ቅሬታዎች አሉ አለ እግዚአብሔር። ምን አለው እግዚአብሔር? አሁንም ቅሬታ። እግዚአብሔር ምን ቢያስቀርልን አለ? ዘር ባያስቀርልን። ጌታ የተባረከ ይሁን። የመጨረሻ ግን ሶስተኛ ፖይንት የሚነግራቸው አሁን ግን ኤፌሶን ሰዎች ቀድሞ ከነበሩበት ማንነት ወጥተው ወደ አሁኑ ማንነት እንዲሸጋገሩ ምክንያቱን ነው የሚሰጣቸው። ሶስተኛ መጣሁት በሌላ ቃል ተደጋጋሚ ቃል መጽሐፍ ቅዱስ ስታጠኑ እዩ ይላሉ አይደል? መጽሐፍ ቅዱስ ምንድነው እርሱ ምትልቃለች የተደጋገመችው እዚህ ክፍል ላይ ደግሞ እርሱ ማለት አንድ ነገር ተሰራ ከተባለ ሰሪው ማን ነው ብለን እንደምንጠይቅ አንድ ነገር ተከናወነ ካል ማን ነው ያከናወነው እንደምን እስካሁን ሁሉ ስንቆጥር የነበረው በረከቶቻችንን አስቆጠርን። ኢቭን በርግጥ በረከቶቻቸው ማስቆጠር የጀመረው ከምዕራፍ 1 ጀምሮ ነው። በሰማያዊ ስፍራ በመንፈሳዊ በረከት የባረከን የጌታችን መድኃኒት ኢየሱስ ክርስቶስ አምላክ አባት ይባረክ። በፊቱ ቅዱሳንና ኖር የሌለ በፍቅር እንሆን ዘንድ በክርስቶስ መረጠን። የመስተሰሪያውን ዘንድ ደሙን ሰጠን። የክህነቱን አደረገን በሙሉ ማለት ሀብት ቁጥር ነው ይሉታል አንዳንድ ሰዎች። እንደውም ምን ይባላል መሰላችሁ? ሮሜ ምዕራፍ 1 ኤፌሶን ላይ በአንድ ትንፋሽ ነው ያለው ጳውሎስ ይባላል። ምን ማለት ነው ብሎ አልተነፈሰም ይላሉ። አንዳንድ እኮ ትንፋሽ ያለው ነገር አለ ወይ ደግሞ ሁለት ነጥብ የለውም አንዳንድ ነገር ስትጽፉ ከዛም ምናምን የለውም። በሰማያዊ ስፍራ መንፈሳዊ በረከት የባረከን የጌታችን መድኃኒታችን ኢየሱስ ክርስቶስ እኔ በቃ አለቀብኝ። ጳውሎስ ግን አላለቀበትም። ለምን? ኢንስፓየርድ ሆኖ እየተናገረው ስለሆነ ዝም ብሎ አይደለም አይደለም እያወራ ያለው ቃሉን በጣም ኢንስፓየርድ ሆኖ ስለሆነ በአንድ ተርም ነው የጨረሰው ተብሎ ነው የሚታሰበው። ይሄን ሁሉ በረከታቸውን ካስቆጠሯቸው በኋላ ይሄ ሁሉ በረከት ይሄ ሁሉ የበረከት ዶፍ ይሄ ሁሉ የበረከት ዝናብ እንዴት ወረደብን ለሚለው ምክንያት ይሰጣል። እንዴት ግን ነው? እንዴት ቅሬታ አገኘን? እንዴት ተረፍን ነው እኮ ቅሬታ ነን እኛ እኮ አይደል? እንዴት ግን ተረፍክ? አንዳንዶቻችሁ እኮ ከቤት ውስጥ እንኳን ቅሬታ የሆናችሁ ሰዎች እኮ ትኖራላችሁ። አንዳንዶቻችሁ ከዘሮቻችሁ ውስጥ መጀመሪያ ጌታን ያገኛችሁ። እኔ ከቤተሰብ መካከል መጀመሪያ ጌታን ያገኘው ሰው ነኝ። አጋጣሚ ሆኖ ማለት ነው። እንደውም ልጅ ሆነን ተወሰድን ይባላል። ይሄ የአገልጋይ ቤት ታውቃላችሁ። ሁሉን ቤታችን ሁሉ ታቆታላችሁ አላው ብዙ ከመናገር የተነሳ ሁሉን የምታቆታ ይመስላችሁ። አንድ ጊዜ የኔ እህት መጣችና ለታወራኛለች ማለት ነው ሚስጥር የኔ እህት ስታወራኝ ኢትዮጵያ ለኔ እህት ይናገርልሻል እንዳትነግሩ ትላት እንዳትነግሩ መድረክ ላይ ይናገርልሻል ትላት። እነግራችኋለሁ አይዟችሁ በደም ምን ሚስጥር አይቀርም እነግራችኋለሁ ማሙ እና ወሰደች ማለት ይሄ አዋቂ ቤት የሚባል አለ እና ወሰደች። ይሄኛው ምንድነው? ይሄ ቮልስ ይነዳል ይላል ያለናስ ሰይጣን እኮ አልነዳም ለጋጣይ ቮልስ የለውም እስካሁን ድረስ ሌላ ግን ነው። እሺ ይሄኛውስ? ይሄ ደግሞ እንትን ያረጋል ምንም ብሉ ተናገረና ጨረሰና ይሄኛውስ አለ። ያው ልጅ ሆናችሁ ታስጠይቃላችሁ አንዳንድ ሰፈር አለ እንደዛ ማታውቁ ሰዎች ካለ ያው በሌላ ዘመን ነብይ ማለት በሌላ ሰይጣን እኮ እንትን ይኮርጃል ታውቃላችሁ። እኛ ነብይ እንደምንለው አለው ሌላ ይሄኛውስ አለ እኔን ማለት አያየናሉ ይሄ አይታየኝም ተመስገን በእውነት እኔ እንዴት ገና ደግሞ የተነገረኝ ልጅ ሆኜ ስለነበር የኔ ሰይጣን እውር ነው ነበር። እኔ ልጅ ሆኜ እውር ነው አይታየውም። እግዚአብሔር እንዴት ይታየዋል? ቅሬታ ያረገን እግዚአብሔር ስሙ ይባረክ። እንደዛው እንዳለ 7ኛ ክፍል ሲደርስ ጌታን አግኝቼ ወደ ቤተሰብ ወንጌል ይዤ ሄድኩ። አይታየውም። እግዚአብሔር ቅሬታ አድርጎ ደብቆናል በጸጋው። እንዴት አድርጎ ሊያየን ይችላል ወገኖቼ? አይታየኝ ወገኖቼ ልንገራችሁ ኢየሱስ ክርስቶስ ምክንያት አድርጎ ለዚህ ነገር ለመትረፋችን ከቤተሰብ መካከል በጌታ ለመሆናችን አንዳንዶቻችን ከልጅነት ጌታን ለማገልገል እንዴት ተረፍኩ እንደዛ ብላችሁ ታውቃላችሁ። ብዙ ከኔ በለጠ። እንደውም እኮ የቆሮንቶስን ሰዎች ጳውሎስ መጣና እንደዚህ ያላቸው ቆሮንቶስ የፍልስፍና ከተማ ነች፣ የእውቀት ከተማ ነች። የሮማውያን እንትን ቋንቋ ያውቃሉ፣ የግሪክን ቋንቋ ተምረዋል። ከኋላ መጣ ከለዳውያንን ቋንቋ ያጠናሉ። አራማይክ የሚባል ቋንቋ በዘመኑ ይናገራሉ። ኧረ ምንም አይናገሩት ነገር እኛ ምንም አናውቅም ዘንድሮ። እኛ የነሱ የሰሩትን የሂሳብ ቀመር ነው ዘንድሮ ምን እየተጠቀምን የምንኖረው። እነሱ ነበሩ አዋቂዎች ወዳጆች። በዛ መካከል ላይ ቤተክርስቲያኗ በቃ እኔ ነኝ አለች። በቃ እኛ ምን ከኛ በላይ ማን አለ?
ከዛ በኋላ ጳውሎስ መጣና እንደውም በዚህ በለመደብን አእምሮ ጂኒየስ መሆን ጌታንም አገኘን አሉ ማለት ነው። አያችሁ የለመድኩ በእኔ ጉድሮንም እኮ መንፈሳዊ ነገር ብቃል ነበር፣ ቶሎ ነገር ይገባኝ ነበር፣ ማትስም ይገባኝ ነበር፣ ወንጌልም ገባኝና እንዳትሉ እንደዚህ ነው እንዳይደለም ወንጌል ይለያል። ስለዚህ ምን አላቸው? እናንተ የቆሮንቶስ ሰዎች ሆይ ኑ ቆይ አላቸው፣ እንነጋገር አለ። አቤት ቆይ ወንጌል ሰው እውነቱን ነው የሚናገር። ቆይ እንነጋገር አለ። ከእናንተ አለ ብዙዎቻችሁ ቆይ እስቲ እናወራ አለ። ብዙዎቻችሁ ማለት ነበሩ በመካከላችሁ ብዙዎቻችሁ እስቲ ከንጉሥ ቤት የመጣ ሲል ጸጥ ቤቱ ጳውሎስ ሰባኪ አድርጋችሁ ቁጠሩ። እስቲ ከነገስታት ቤት ሆናችሁ እጃችሁን አንሱ። ዝም እስቲ በጣም አዋቂ ቤቶች ነን ከፈላስፋዎች ሰፈር ነው የምትሉ እጃችሁን አንሱ። ዝም አለ ማለት እሺ ተው የሀብታም ልጅ ነን የሚል እጁን ያንሳ አለ ማለት ነው። ዝም ሀብት አንጻራዊ ነው ባዘው። ስለዚህ አንድ ጊዜ አገለግልኩ ማለት ነው የሆነ ቦታ እና እስቲ ለምሳሌ ብዙዎቻችን የሀብታም ልጅ አልነበርኩ ስል አንዱ አረኔ ነበርኩ አለች። አንጻራዊ ነው ብዬ ዘጋውጣት እንዴ ስብከቴ ልታበላሽብኝ ሆነ። አንጻራዊ ነው ሀብት። እዚህ አንዳንዱ ሀብት አንዳንዱ ቦታ አይሰራም ታውቃላችሁ አይደል? እንዴ አንዳንዱ ሀብት አንዳንዱ ነገር ስትሄዱ እኮ አይሰራም እኮ። አንጻራዊ ነው ሀብት። ከዛ በኋላ ወገኖቼ በዚህ መካከል ሐሳቤን አስጠፋችሁብኝ። አሁን ይብላችሁ በቃ እናንተ ችግሩ እኮ አሁን ወደ ሌላ ተወስዱኝና ምንድን ነበር ያልኩት? አማን ነው ጌታ ይባርከሽ። እንደዚህ ነው አሁን በአዲስ ኪዳን ትምህርት እንደውም ድሮ ዋን ዌይ አልነበረም ታውቃላችሁ፣ እየተነጋገሩ ነበር ይባላል። አሁን ጌታ ዛሬ እሱን ፈጽሞታል። እየተነጋገረ ከዚህ በኋላ እንደዛ ነው የምናገለግለው። ማን ነበር ከእናንተ መካከል ባለጠጋ? ማንም አለ የለም። እንትንስ አለ የለም አለ። ከዛ እንደው ምን ልካችሁን እንገራቸዋል። እግዚአብሔር የዓለምን ብልጥ ለማሳፈር ሲፈልግ እናንተን ጠራለ። ዘንድሮ ክርስቲያን ቢሮ ጥሎ ነው የሚወጣው ማለት ሞኝ እያላቸው ስለሆነ የእግዚአብሔር የዓለምን ጠቢባን ለማሳፈር ፈለገና እናንተን የዓለምን ሞኝ ነገር መረጣላችሁና ከዛ በኋላ ጠቢብ የታል? ዝም ጉባኤው እንደዛ ነው የሚለው ቃል። እሺ አዋቂስ የታል? ዝም። እሺ ቆይ ተው አስተዋይስ አለ? ዝም። እና እንዴት ነው ታዲያ ስትሉ እግዚአብሔር ምንም በራሳቸው ዕውቀት ሀብት ብልጥግና መመካት የማይችሉትን ሰዎች ጠራቸው፣ መረጣቸው። ጌታ የተባረከ ይሁን። ስራ የተሰራው እንደዛ ነው። እና እንዴት ሆነ የሚለውን ልምጣላችሁ እየረዘመብኝ ስለሆነ እርሱን የምትልነች እቺን አሳይቻለሁ። እርሱ የሚገርማችሁ ብዙ ተደጋጋሚ እርሱ አየሁኝ እኔ ኤፌሶን 2:13 ለምሳሌ። አሁን ግን ቀድሞ ርቃችሁ የነበራችሁ በክርስቶስ ወይ ደግሞ በእርሱ ደም። እኔ በጣም ነው ያዘንኩት ሳጠናው ይሄንን ቃል በጣም ይውላችሁ። እስካሁን ድረስ እየሳቀን ነው አይደል የሰማነው? እኔ ራሴ በቃ ሀብትን ነው የቆጠረው ጌታ ያደረገልንን። በቃ ይሄ ሁሉ ሆነልኝ፣ ቅሬታ ቀር። እንዴት ሆነ ስትመጡ ግን ያስደነግጣል። ደም ምን አነሳው እዚህ ጋር? አንድ ሰውዬ አንድ ጊዜ እንዲሆነ ይባላል ኤሌቬተር እንትን ነው የሚሰሩት፣ ይሄ ማይኒንግ ነው የሚሰሩት። ይሄ መሬት ውስጥ ዲፕ ነው፣ በጣም ብዙ ሜትር ነው ገብቶ እንትን የሚሉት እና መሬት ከተንቀጠቀጠች እዛው ነው የሚቀሩት። ኢቭን አንዳንዶቹ ይታፈኑና ይሞታሉ። ይታወቃል ማይን የሚያደርጉ ሰዎች። እና አንድ ካምፓኒ ግን ረጅም ኤሌቬተር የሚመስል ነገር መወጣጫ ሰራ ማሽን፣ በጣም ብዙ ሚሊዮን ብር አውጥቶ ሹ ብሎ ይገቡና ማይን የሚሰሩት ነው ሹ ብሎ ይወጣሉ። አንድ ቀን አንድ ጎብኚ ያየና አንዱን ማይን የሚያደርገውን ይሄ ሰው ጠየቀው ማለት እናንተ ሰዎች በጣም ይገርማል፣ በቃ ታች ፋስት ደርሳችሁ ወርቁ ምናምን ይታችሁ ፋስት ትወጣላችሁ አሉ። አዎ የሚገርም ነው፣ በጣም ትልቅ ነገር ነው ሲለው ይሁሉ ወዳጄ ብዙ አመት የኔ ጓደኞች እዚህ ውስጥ ገብተው መውጣት አቅቷቸው ሞተዋል። አሁን ግን በቀላሉ ገብተን በቀላሉ እንድንወጣ ያረጋን ካምፓኒው ሚሊየንስ ኦፍ ዶላርስ ኢንቨስት አድርጎ ነው ለኛ ህይወት ሲል አለ። ለካ አንዳንድ ነገር በቀላሉ አን ኤሌቬተር ውስጥ ጠቅ የሆነ እንደዚህ እኮ ለምንድን ነው እንጂ እኮ ልክት ታደርጉታላችሁ እንወጣለን። ይገርማል። በደረጃስ ቢሆን እያለ አንዲት በተነክቶ ላይ አረ ይሄን ቀጥታ መሳያችሁ ነው እንዴት ስትሉ ደም ነው የሚያነሳው። የከበረ ቫልዩ ያነሳው ይላችሁ ከሆነውና ከተደረገው ነገር ጀርባ የተከፈለ ዋጋ ነው ያሳያል። ዝም ብሎ የሆነ ነገር የለም። ኢቭን ልንገራችሁ ወገኖች፣ ወንጌልኛ እጅ እንዲደርስ የተከፈለውን ዋጋ ስታነቡ ወንጌል አገልጋይ ባልሆንኩ ነው የሚያስብለው። በጣም ብዙ ዋጋ ተከፍሏል። ይሄንን ወደ የመጀመሪያው ኦሪጂናል ትርጉም ወደ መጀመሪያው ቋንቋ ወደ ስፓኒሽ ለመቀየር ምንድነው የሚባለው ወደ ለመቀየር ሲያስቡ ወዳጆች አንዳንዶቹ ተቃጥለዋል። በቁማቸው እሳት ነዶ ከግራቸው ጀምሮ ተቃጥለዋል። አንዳንዶቹ
ወደ እንግሊዘኛ ተረጎምክ ተብሎ ተቃጥሏል። አንዳንዶቹ ወገኖች ወንጌልን ሰበካችሁ ብለው ቆዳቸው ተገፏል። እኔ በዘመኔ እንኳን በኢትዮጵያ በቅርብ ዘመናት እንኳን የሚታወቁ ነገሮች በእስር ቤት እግሮቻቸው ተገልብጦ ተጠዝጥዘዋል። አንዳንዶች ወገኖች ሞተዋል። እኔ በአንድ ከተማ ውስጥ ደብረ ብርሃን በሚባል ከተማ ውስጥ እህቶች ወንድሞች በጩቤ ወቅተዋቸው በእኔ እድሜ ውስጥ ነው ወቅተዋቸው አንዱን ሰው ሞቷል ኢዝ ዴድ ብለው ትተውት ሄደዋል። በምህረት የኖረ ሰው አለ በሕይወት አሁን። እንደዚህ ነው ዋጋ የተከፈለበት። ለካ እጃችን የገባ ነገር የተከፈለበት ዋጋ አለ። አሁን ለሕይወታችን እኛ ለሆነው ማንነት የተከፈለ ነገር አለ ሲል አዎ ምንድን ነው የተከፈለው? ደም ተከፍሏል። እና በእርሱ ደም ምን አላችሁ ይላል? ቀረባችሁ። እንዴ መቅረብ ደም ያስከፍላል? አዎ በብሉይ ኪዳን ጊዜ መቅረብ የሚቻለው ደም ተይዞ ብቻ ነበር። አይቀርም። አንድ ሰውዬ ነው ሊቀ ካህን በአመት አንዴ የሚገባው። ሰውነቱ ታስሮ ነው ይጎተታል። ቃጭሉ ከቆመ ሰውየው ሞታል። ሰውየውን ካልተቀበረው አገሪቱን እግዚአብሔር አልተቀበላት። ወዳጆቼ ልክ እንደዛ አይነት ሊቀ ካህን የሆነ ኢየሱስ ክርስቶስ ደግሞ የበጎች የፍየሎችን ወይ ኮርማዎችን ደም ሳይሆን የራሱን ደም ይዞ ወደ ማትታየው ወደ ሰማይቷ ቤተ መቅደስ በራሱ ደም ገባ ይላል ዕብራውያን ጻፊ ሲናገር። ደም የሚባል ነገር ተከፈለልን። ስለዚህ በደሙ ምክንያት ቀረባችሁ ይላል። እሱ ብቻ ሳይሆን በእርሱ ደግሞ ሰላም አገኛችሁ ይላል። ቁጥር 14 ላይ እርሱ ምናችን ነው? ሰላማችን ነው ይላል። ቁጥር 14 እርሱ እና በእናንተና በአሕዛብና በአይሁድ መካከል የነበረውን ጠብ፣ ምክንያቱም ጠብ አለ አይደል ብያቸዋል። ሲቲዝንሺፕ የላችሁም ነበር የሚለው ነገር ባለፈው ሳምንት ስላሳያችሁ ማለት የሃይማኖት ጋር እኛ ምንድን ነበር? አሕዛቦች ነበር፣ ያልተገረዝን ኪዳን የሌለን ነበር። እነሱስ የኪዳን ሕዝብ ሕጉ ያላቸው። ኢቭን በቤተ መቅደሱ በር ላይ ራሱ ምን ነበረ? ግድግዳ ነበረ፣ ጽሑፍ ነበረ፣ ከዚህም ያልፍ አሕዛብ አይቻልም የሚል እሱ ጠብ ነበር በመካከላችን። እሱን ሁሉ አስታረቀን ይላል። ቁጥር 14 አሁን ያንን ሁሉ መስዋዕት እሱ ከፈለልን ይላል። ቁጥር 15 ላይ ጥልን በመስቀል ገደለው ይላል። ጥልን አስታረቀን እንኳን ጳውሎስ ገደለው። ተመልሶ እንትን እንደማይፈጠር ለማሳየት ነው። ታውቃላችሁ ጥልን በመስቀል ገድሎ ሲል ተመልሰን ጸበኛ ላንሆን ከእግዚአብሔር ጋር። አይገርማችሁ? እግዚአብሔር መልሶ ፊቱን ላይ አዞርብን። እግዚአብሔር መልሶ ሪጀክት ላይ ያደረገን ምን አለን? እግዚአብሔር ጠብን በሱና በእኛ መካከል የነበረውን ጠብ ገደለው ይላል። ቁጥር ምዕራፍ 2 ቁጥር በእርሱ ስለ ሁላችን ወደ እግዚአብሔር መገኘት መግባት አገኘን ይላል። በአጠቃላይ ምንድን ነው እርሱ? እስቲ ላስብላችሁ ነው። ብዙ ጊዜ አላስብንም፣ ግን እስቲ እርሱ በሉ እስቲ። ለዚህ ሁሉ ለተደረገልኝ ነገር ለካ እርሱን የሚያሳየው ኮንቴክስቱ እሱ ነው። አዎ ስለዚህ ያገኘሁት ህይወትና አሁን ኢንጆይ ማረገው ላይፍ ከጀርባው ዋጋ ተከፍሎለታል ማለት ነው። ማን ነው የከፈለው? እሱ። አንዳንዶች እሷ ሊያርጉት ይሞክራሉ፣ ግን እሱ ነው። እስቲ እሱ በሉ። አዎ እሱ። እሳቸውም አይደለም፣ እሱ ነው። ሊትራል ተርሞ እሱ ነው። ጳውሎስ እንዲያውቁ ስለሚፈልግ እሱ ነው። ኢሳይያስ 53 እንደውም ያሳዝናል። ኢሳይያስ 700 ዓመት በፊት ነው ያየው ኢየሱስን መስቀል ላይ ተንጠልጥሎ እና ምን አለ? እርሱ ስለ መተላለፋችን ቆሰለ፣ ስለ በደላችንም ዋው ከባድ ቃል እኮ ነው፣ ደቀቀ። የደህንነታችን ተግሣጽ በእርሱ ላይ ነበር፣ በእርሱ ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ሁላችን ወደ ገዛ መንገዶቻችን አዘነበልን። እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ። ተጨነቀ፣ ተሰቃየ፣ አፉንም አልከፈተም። በሸላቾቹ ፊት ዝም እንደሚል በግ እንደዚሁ ዝም አለ። ልክ አንድ ሰው ከሕያዋን ምድር በሞት እንዲወገድ ከሕያዋን ምድር ተወገደ። ወገኖች ሆይ ይህን ሁሉ ዋጋ አንድ ሰው ላይ አረፈ። ፈቃደኛ ሆነ። ወልድ ሰው ከሚጠፋ ሬታን ለማዳን እኔ እከፍላለሁ አለ። ፍርድ ቤቱ መካከል ሁሉ ጸጥ ባለበት ሊነገር ሲል አዋጁ ሊወራ ባለበት ሞመንት ላይ ኢየሱስ ክርስቶስ ኢንተርቪን አደረገ። ጳውሎስ ይሄን ነው የሚነገረን። እርሱ ጣልቃ ገባ። አሁን ከዚህ በኋላ መልሶ ቢል ምንድነው መጨረሻ ላይ የሚለው ቃል እንዴት እንደሚያስደስተኝ ነገራቸው አልችልም። ከእንግዲህ ወዲህ ምትል ቃል አለች። እሷን ይዋት በእርሱ ከእንግዲህ ወዲህ ከቅዱሳን ጋር ባለ አገሮች
አንድ ጊዜ ባይብል ስተዲ ላይ እስቲ እናንብብ ይሄን ቃል አንድ ሰው አንብብልን ተባለ። እንግዲህ ከቅዱሳን ጋር ባላጋሮች ብሏል። ተሳስቶ ማለት ነው። ባለጋራ አይደለም ባለ አገር ነን አብረን። አሜን 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 በሉ እስቲ ወገኖች። ተሳስቶ ነው በእርግጥ ያነበበው ድሮ ነው አይዟችሁ እዚህ አይደለም። እና ባለ እንትን አይደለንም ጠላቶች አይደለንም ከቅዱሳን ጋር። ሊዱ የኔ ጠላት አይደለችም። እግዚአብሔር የተመሰገነ ይሁን። ለነበር አይደለችም አይደለንም። አይ ጌታ የተመሰገነ ይሁን። ባለ ምንድነው አገሮች ነን። አንድ ቀን ተያይዘን አንድ ከተማ እንገናኛለን። ባለፈው ሄድና አንድ ቀን ሁላችንም እንጠብቃት አንድ ከተማ ልጅ እዛ እንገናኝ። እሱ ብቻ ሳይሆን የእግዚአብሔር ምንድናችሁ ቤተሰቦች ቤተሰቡ ናችሁ የእግዚአብሔር ይላል። አቤት አቤት አቤት። ይሄው አንድ ፋሚሊ ነን ብሎ ቢያስቡት ያስቡት እስቲ። ይሄው ዋን ፋሚሊ ነን ብሎ ቢያስቡት ያስቡት። አንድ ሰው ይሄ ሁሉ ወንድም አለኝ ምናምን ብሎ ቢቆጥር አስተምር ይሄ ሁሉ እህት አለኝ ይሄ ሁሉ ወንድም አቤት ያኮ ተንበርከ ማን አለኝ ጌታ ብቻዬን ነው ሰው የለም። እግዚአብሔር አረ ብዙ በሙሉ 200 ናችሁ መሰለኝ። ባላገሮች ነን የእግዚአብሔር ቤተሰቦች ናችሁ እንጂ ከእንግዲህ በኋላ መጻተኞች አይደላችሁ። ከማጋ አሁን እኮ የሚያወራ ካንድ የአጥቢያ ቸርች አይደለም የሚያወራው። ባለፈው አዲስ እንዘመ አድራሻ የለኝ መነሻ ስፍራ ስሜ አይታወቅ ዘሬ አይጠራ እንዳላሰብኩት በውን በህልሜ እኔ ደስ የሚል እኮ ነገር እኔ በህልሜ ማላስብ መንግስተ ሰማይ በህልሜ እንኳን አንድ ቀን ዋው አሁን አንድ ቀን እግዚአብሔር መንግስት ምናምን ስል ልጄ ዋው አለ አይቶኝ ተገረመ። ይሄ ምሩን እንደሚገባ ያውቃል ብሎ ምሩ ይገባሉ ብሎ ያስበው ዋው እንገባለን። አሜን ወገኖቼ የምርና አርገው ብዬ ነው ዝም ብለን ለስብከት አልቆም እኮ የምር እኮ እንገባለን። ሀገር አለን አንድ ቀን መግቢያ ቤት አለን። አድራሻ መነሻ ስሜ አይታወቅ ዘሬ አይጠራ እንዳላሰብኩት በውን በህልሜ ከነ አብርሃም ከነ ዳዊት መዘገበው ስሜ በቃ አሁን አብርሃም ሳራ ኤልያስ ይባላል ብዬ ነው ኤልያስ ይባላል። አንድ ቀን ግን ኔክስት ስማችሁ ይጠራል። የእውነቴን ነው የምነግራችሁ። አንድ ቀን ወገኖቼ ወይ በክርስቶስ ይሁን አንድ ጊዜ አንዱ እንደዚህ ሆነ ይባላል። ምስክርነት አለኝ አለው መንግስተ ሰማይ ነው ግን ብሎ እንትን ንግግር አድርጋችሁ ቆጠሩት። እንደዛ የለም ምስክርነት አለኝ አለ። ምንድነው ከውሃ ተርፎ ነው አሉ። ዝም ብሎ ውሃ ቦይ ውሃ ያልፈላል እና አንዳንድ ጊዜ እንደምን ብላችሁ እኮ ትተርፋላችሁ። ከዛ እላይ ምስክርነት አለኝ ብሎ እስቲ ምስክርነት ካላችሁ ተብሎ ቆማ አሉ። እንትን ንግግር ነው አዳዳ ሲሪየስ እንዳትወስዱ እና ከዛ እሺ ምንድነው ያለ ምስክርነት አለኝ ከኛ ሰፈር ወንዝ ሞልቶ ተርፌ ነው የመጣሁት ሊል ማለት ነው። ሲቆም እሺ ካንተ በፊት ኖህ ይናገር ተባለ። አሁን እኛ አለችን ከኖህ በኋላ ምንላት አሁን እስቲ አሁን ኖህ 40 ቀን 40 ሌሊት ዝናቡ እየዘነበ አንድ ጊዜ እንደው በጣም እንደተጎዳው መሰለኝና በሆነ ኬዝ ምናምን ይላማርሰ ኖህ ይናገር። አንተ ነገር እኮ በጣም ደረሰብን ለምንለው ሰንበዲ ይናገርበት ስለሱ ሰንበዲ ያወራ አይደል እንዴ ወገኖች? ኖህ ይናገር ተባለ ማለት እሺ ኖህ ወጣ። ያው እንግዲህ ዓለም ሁሉ ጠፍታ ይቅርብኝ ተጫዋል። አንዳንድ ጊዜ ሰፈር የሆነች ነገር እኮ ይከብደናል ወገኖች። ወይ ልንገራችሁ አንድ ቀን ግን ከኖህ ጋር ስሜ ይጠራ ገርባችሁ ከዚህ ሰው ጋር ዓለም ጠፍታ ምን ለምስክርነት የማይበቃው ሰው እንኳን በሱ መደዳ ስሙ ተጽፎ ይቆማል። አንድ ቀን ኔክስት ቢባል እኔ ነኝ የምቆም። ዋው ወገኖች ጳውሎስ ስለዚህ ነገር ምዕራፍ 8 ላይ ጽፎ ነው እኛ አሁን እንዴት እንደሆነ እንኳን አናቅም ይላል። ፊታችን በመስተዋት ብለርድ በሆነ ቪዥን እንደሚመለከት እንደዚህ ሆነ ይላል። አሁን እኮ አይገባል። አንዳንድ ጊዜ የጌታ ልጅ ነው ሲባል እስቲ ሰው አሁን እዚህ ቆሜ እንዲህ ነው ነገር ፋቅ እናንተ ወገኖች ቢልዲንግ መግዣው አገኘን ብላችሁ ማለት አሁን እንደው እንዲፍቄ ሎተሪ ማለት ነው እንደዛ እናረግም። እኛ ግን ደርሶናል 5 ሚሊዮን ብር ይሄ ጉባኤ እኮ ዝም ብሎ ካስቡት አንድ ነገር እኮ ይሆነስ በጣም እኮ ለምደን ነው ጉባኤያዊ ነገር ስለያዘ እውነት ነው 5 ሚሊዮኑ ደርሶናል ብላችሁ አሁን እኔ እንደ ፈርስት ፕሌስ እንደዛ አልላችሁ እዚህ መጀመሪያ እዛ ነው የሄደው ብቻዬን። ግን ሰውን እኮ የእግዚአብሔር ልጅ ነህ ብላችሁ አታስደስቱት። እስቲ የእግዚአብሔር ልጆች ናችሁ ብሎ አሉኝ ጳውሎስ። እኔ ገባኝ የሆነ ጊዜ ላይ እንዴት እንደዚህ ያለው እንዴት ግን ጌታው እንዲየተባለ ምናምን ብያ ጊዜ ነበር ጳውሎስ ነው የመለሰልኝ። አሁን በጠማማ መስተዋት ነው የሚለው ሊትራል ተርም ካቺ አይታችሁ እንዲህ ፊት ጁሩጭጭ የሚያደርግ መስተዋት አይታችሁ እንደዚህ ትልቅ እዚህ ጋር የሚያወጣው እንደዛ ነው ሊትራል ይላል። ምክንያቱም በዛ ዘመን መስተዋት ተሰርቶ አላለቀም ይላል። ስለዚህ እንዲህ ብለርድ የሆነ ቪዥን ነው ምን እንደዛ ነን አለ። አንድ ቀን ግን እሱ ጋር ስንሄድ እኛ ራሱ እሱን እንደምን መስል እንዴ ጌታው እኔና አንተ አንድ ኤሌመንት አለን እንዴ አንተ የሚመስል ነገር አዋ ተወልደ የለ እንዴ
ከኔ አይደል እንደ ወጣው አይደል እንደ የፍጥረቱ የበኩራት እንድንሆን በእውነት ቃል አስቦ ወለደን። እግዚአብሔር የተመሰገነ ይሁን። ሁሉ በደሙ አረገልን። ለዚህ ሁሉ ግን ምን አለ? የተከፈለ ዋጋ። ይሄን ዋጋ እናስባለን። እስቲ ቆመን እንጸልይ። ጌታ የተባረከ